እንዴት ከረማችሁ ውድ ተመልካቾቻችን? የክፍል አንድ የሱባኤ ጉባኤ ዘጋቢ ፊልማችን እንዴት ነበር? ውብና ሸጋ እንደነበር አይጠረጠርም ብለን እናምናለን። በዚህ ከጥር 2013 ዓ.ም ጀምሮ እስከ ጥር 2017 ዓ.ም ያለውን የ4 ዓመት ቆይታ በሚተርከው ዘጋቢ ፊልማችን ክፍል አንድ ላይ ሱባኤ ጉባኤ ምንድነው? ሱባኤ ጉባኤ ለምን ተመሰረተ? የሱባኤ ጉባኤ ፍልስፍና አዕማድ ምንድነው? እስከ ዛሬ ሱባኤ ጉባኤ በተከታታይ 6 ዙሮች ካስተማራቸው ተማሪዎች ውስጥ ከትውልድ 1 እስከ ትውልድ 5 ያለው ቆይታ ምን ይመስል ነበር? ምን ተግዳሮቶችን አሳለፈ? ምንስ በጎ ጎኖች ነበሩት? የሚሉትን ቃኝተን ስለ ጽርሐ ጽዮን ጉዞ አንስተን በውቤ በረሃ ሕንፃ ላይ የነበረን የትምህርት ቆይታ ተመልክተን ወደ ቅድስት ሥላሴ መንፈሳዊ ኮሌጅ በሰረገላው ተሸጋግረን ደስ ካላቸው ጋር ደስ ብሎን ካለቀሱትም ጋር አልቅሰን ከተጨነቁትም ጋር ተጨንቀን ለትምህርት ጥራት ለማራኪ መስተንግዶና ለሰዓት አከባበር ተጠበን በተለያዩ የጥናት ጽሑፎች ተደንቀንም እንደነበር አይዘነጋም። በክፍል አንድ ዘጋቢ ፊልማችን እንደተመለከትነው የሱባኤ ጉባኤ ቤተሰብ ዋነኛና አንገብጋቢ ችግር የነበረው ከጊዜ ወደ ጊዜ እየጨመረ የመጣው የትምህርት ፍላጎት ነበር። እረ አስተምሩን፣ እረ ተዋህዶን እንወቃት የሚሉ ነፍሳት ቁጥር እንዲህ ነው ተብሎ ለመግለጽ በሚያስቸግር መልኩ ከቁጥጥር በላይ መሆኑንም ነበር። የሱባኤ ጉባኤ ቤተሰብ መጀመሪያ ላይ ጉዞን 225 ተማሪ በማስተማር ጀምሮ በአንድ ቦታ እስከ 1500 ተማሪ የሚያስተምርበት ደረጃ ደርሶ የነበረ ቢሆንም ያም ግን ቤተሰቡን የሚያረካ ቋሚ መፍትሄ መሆን አልቻለም። ሌላው አሳሳቢ ጉዳይ ደግሞ ወደ ኢትዮጵያዊ ጃንደረባ ትውልድ እየመጣ ያለውን የተማሪ ጎርፍ ኢጃት በ28 ቀን የሱባኤ ጉባኤ ትምህርት ካስተማረ በኋላ በቀጣይነት እንዳይበተኑ ለማድረግና ለመሰብሰብ የሚችል አቅምም ሆነ ተቋማዊ መዋቅር ለጊዜው የለውም። ስለዚህ ቤተሰቡ ይህንን የመማር ፍላጎት በረዥም ጊዜ ሂደትም ቢሆን በቋሚነት መቅረፍና ሱባኤ ጉባኤ የተማሩ ተማሪዎችንም ተበታትነው እንዳይቀሩ ለማድረግ የሚቻልበትን ዘዴ ዘይዶ እነሆ ውሃ ማለት የለበትምን? አለበት እንጂ። አሁን አዲስ ነገር ደግሞ የሚታሰብበት የሚሞከርበት ደረጃ ላይ ተደርሷል። ይህንንም በሁለተኛው ክፍል ዘጋቢ ፊልማችን መቃኘትን እነሆ ጀመርን። አሁን አዲስ ነገር ደግሞ እስካሁን ሲታሰብ የነበረው በመጀመሪያ በእቅዳችን የነበረው ልንደርስበት የምንፈልገው ደረጃ ላይ ስንደርስ ያ በመዋቅር ደረጃ በቅዱስ ሲኖዶስ መመሪያ ተዘጋጅቶለት ወጣቶችን የሚያስተምር የሰንበት ትምህርት ቤት አካል አለና ወደዛ ደግሞ ተማሪዎችን ከተማሩ በኋላ በሰንበት ትምህርት ቤት የሚታቀፉበትን መንገድ ደግሞ ማሰብ ተጀመረ። 200 እና 250 ሰው ትተን ወደ 1000 ሰው የተሻገርነው ሊንኩን በኦንላይን ያደረግነው ምንድነው? በቃ እኛ ሰው በጣም በዛብን ምን እናድርግ የሚለው ሐሳብ ነበር። የተመለከተው ነገር ግን 1000 ሰው አድርገነው ይሄን ህዝብ በቃ ማደረስ አልቻለም። ስለዚህ አሁንም ደግሞ መፍትሄ ማሰብ አለብን። አይ በቃ እኛ አቅማችን ነው ብለን መገደብ ለጊዜው እንገደባለን እንጂ በቋሚነት ይሄ ነገር እየገደብን አንቀጥልም። የሆነ ነገር ማሰብ ስላለብን መጀመሪያ ሱባኤ ጉባኤ ሲነሳም ሲጀመርም ዓላማው 1000 2000 3000 ሰው እያስተማረ ከዛ በኋላ የኢጃት አባል ማድረግም ወይም ደግሞ ሌላ ነገር ማድረግም አይደለም። ይሄን ሱባኤ ጉባኤ ከተማረ በኋላ ምን ተፈጥሮበት ቤተክርስቲያን በትንሹ አውቋት ይሄንን ትምህርት ወደሚያስተምሩ ተቋማት ሄዶ እንዲማር ነበር። በተለይ ደግሞ ሰንበት ትምህርት ቤቶች በቃ ይሄ አሁን ጊዜው ነው። እስከዛሬ ድረስ ግን መተናል። ከዚህ በኋላ ግን ምንድነው ብቻችን መስራት መቀጠል አንችልም። ሱባኤ ጉባኤ ደግሞ ይቀጥላል። በቀጠለ ቁጥር ምንድነው እያስተማር ለማን ነው የምናስረክባቸው? እየተማሩ እንዲበተኑ አንፈልግም። እኛ ከሰበሰብናቸው በኋላ ምንድነው ሁሉን ሰው ደግሞ ጃንደረባ ትውልድ ደግሞ መቀበል ደግሞ አቅምም ችሎታም ስትራክቸርም መዋቅርም የለውም። ስለዚህ ካስተማርን በኋላ የሆነ የሚረከበን አካል እንፈልጋለን። እንዲበተኑ አንፈልግም። ለምንድነው መጀመሪያ ያሰብነውን ሐሳብ ተግባራዊ ማድረግ የማንሞክረው? ሱባኤ ጉባኤ ከሰንዴ ስኩሎች ጋር ከሰንበት ትምህርቶች ጋር ለምንድነው አብሮ የሚሰራበት ፕላትፎርም የማይፈጠረው የሚለውን ነገር አሰብንና ይህንንም ከኛ ክፍል አለቆች ጋር ስንወያይበት ለካ እነሱ ከኛ ቀድመው ሄደው ይተወያዩበት ነበር። ኢትዮጵያዊ ጃንደረባ ትውልድ በዋነኝነት እንግዲህ የተመሰረተው የቤተክርስቲያንን ችግር ለመፍታት ነው እና የቤተክርስቲያንን ችግር ስንፈታ ግን ቤተክርስቲያን ውስጥ የማህበር እጥረት የለም። ስለዚህ የሆነ የማህበራትን ቁጥር በአንድ መጨመር አይደለም በዋነኝነት ዓላማችን። ይልቁኑ ቤተክርስቲያን የራሷ መዋቅር አላት፣ ስርዓት አላት። ስለዚህ የቤተክርስቲያንን መዋቅር የሚደግፉ በቤተክርስቲያን ውስጥ የሚሰሩ ስራዎችን መደገፍ ነው። በዋነኝነት 20ዎቹ መንፈሳዊ ፕሮጀክቶች 7ቱ ምስጢራተ ቤተክርስቲያን ላይ
ፎከስ ያደረጉ ትኩረት ያደረጉ ናቸው። ስለዚህ ምስጢራተ ቤተክርስቲያንን ላይ ትኩረት የሚያደርግ የትኛውም ማህበር ወይም ፕሮጀክት ከቤተክርስቲያን ውጪ ሊከናወን ከቤተክርስቲያን ውጪ ሊሰራ አይችልም ማለት ነው እና ስለዚህ የመጀመሪያ 10 መንፈሳዊ ፕሮጀክቶች ከተቀረጹ በኋላ ኢትዮጵያዊ ጃንደረባ ትውልድ ካቀረበላቸው ተቋማት መካከል አንደኛው የሰንበት ትምህርት ቤቶች አንድነት ነው ማለት ነው። ስለዚህ ይሄን ልንሰራ አስበናል። አላማቸው እንደዚህ ነው፣ ፕሮጀክቶቹ እንደዚህ ነው የሚል ለሰንበት ትምህርት ቤቶች አዲስ አበባ ላይ ላለው ለአንድነቱ ቀረበ። በጣም ብዙ ውይይት ተደረገበት። ከዛ በኋላ እንዴት በጋራ አብረን መስራት እንችላለን የሚለው ውይይት ከተደረገ በኋላ በዋነኝነት እንግዲህ ለኛም ጥያቄ የሆነብን ነገር እነሱ የሚያቀርቡት ነገር ምንድነው? የሰንበት ትምህርት ቤቶች አንድነት ከኢትዮጵያዊ ጃንደረባ ትውልድ ጋር ለመፈራረም ኢጃት ህጋዊ እውቅና ያስፈልገዋል። የኢትዮጵያዊ ጃንደረባ ትውልድ ከሰንበት ትምህርት ቤት ጋር ስራ መስራት የጀመረውና የሞከረው ከሱባኤ ጉባኤ በኋላ አይደለም። በመጀመሪያ የኢትዮጵያዊ ጃንደረባ ትውልድ ፕሮጀክቶች ይፋ ከመደረጋቸው በፊት መጀመሪያ ስብሰባ ያደረግነው ከሰንበት ትምህርት ቤቶች አንድነት ጋር ነበር። አንድነቱ ሙሉ ፕሮጀክቶችን ሰምቶ ይሄ ለቤተክርስቲያን በጣም ይጠቅማል፣ እንዴት እንስራ በሚለው ላይ እንወያይ ብለው በጣም የሚገርም ምላሽ ሰጥተው ነበር። ከኢጃት ጋር ለመስራት ያነሳሳን ዋነኛው ነጥቦች የመጀመሪያ እነዚህም ፕሮጀክቶች ኢጃት ከቀረጸ በኋላ ዲያቆን ሄኖክ ኃይሌ ወደ አዲስ አበባ ሰንበት ትምህርት ቤቶች አንድነት መጥቶ 11 ፕሮጀክቶች አላማቸውን አስረዳን። ያኛውን ሲያስረዳን አብዛኞቹ ፕሮጀክቱ ላይ ይጠቀሱ የነበሩ ነገሮች ከሰንበት ትምህርት ቤት ጋር ቢሰሩ በጣም ውጤታማ ሊሆኑ እንደሚችሉ እኛም እሱም የተማመንበት ጉዳይ ነበር። አንደኛው በጋራ ለመስራት ምክንያት የሆነን የፕሮጀክቶቹ አላማ ከሰንበት ትምህርት ቤት አላማ ጋር በጣም የተናበበና በጋራ ለመስራት የሚያስችሉ መሆናቸው ነው። ሁለተኛው ኢጃት እንደ ኢጃት ሲቋቋም የተቋቋመበት ተብሎ በወቅቱ የተነሱት ሀሳቦችም ገዢ ሀሳቦች ነበሩ። እነዛም ምንድናቸው? ኢጃት አንደኛ ተጨማሪ ሌላ ማህበር መሆን ሳይሆን በቤተ ክርስቲያን ያሉትን ተቋማት እያጠነከሩ ውስጡ ያሉ ተቋማት ጠንካራ ስራ እንዲሰሩ ማድረግ ስለሆነ እነዚህን የምንሰራቸውን ፕሮጀክቶች ከሰንበት ትምህርት ቤቶች ጋር መስራት ሰንበት ትምህርት ቤቶችን አቅም በማሳደግ ፕሮጀክቶቹ ወደ ቤተ ክርስቲያኑ መዋቅር እየገቡ መሄዱ ናቸው የሚሆነው የሚለው ሁለቱ ሀሳቦች በጣም ገዢ የነበሩ ሀሳቦች ስለነበሩ በዛ ላይ ለመስራት መርጠን ለመስራት በጋራ ተስማምተን በወቅቱ በዚህ መልኩ ነበረ በዓላማ ደረጃ ለመስራት ምክንያት ይሆናል። ከዛ በኋላ ግን እንዴት እንቀጥል አብረን እንስራ ለሚለው ግራ የሚያጋባ ነገር ተፈጠረ። ከኢትዮጵያ ጃንደረባ ትውልድ ጋር አብረን እንስራ ብለው ኤምኦዩ ለመፈራረም ኢትዮጵያ ጃንደረባ ትውልድ ህጋዊ እውቅና የለውም። ከነማ ጋር ተፈራረም ልንል ነው የሚያሰኘው ነው። እኛ ውስጥ ገብታችሁ ስሩ ደግሞ ሰንበት ትምህርት ቤቱን ፕሮጀክቶቹን ኢንዶርስ አድርጎ የራሱ ፕሮጀክት አድርጎ እንዳይሰራ ደግሞ ሰንበት ትምህርት ቤት ውስጥ መዋቅር ውስጥ የሌሉ አዳዲስ ስራዎች ይበዙታል። ስለዚህ ምን ይደረግ ተብሎ ተመካከርን። ከዛ የማህበራት በሀገሪቱ የኤንጂኦ ፍቃድ ይውጣ ሲባል ኤንጂኦ ደግሞ ፍቃድ ከተገኘ ቤተክርስቲያን ውስጥ ስራ መስራት አንችልም። ኢጃት ደግሞ ፕሮጀክት ነው ፕሮጀክት እንጂ ማህበር የመሆን እቅድ የለም። በነገራችን ላይ ማህበር መሆን ሳይፈልግ ነው ኢትዮጵያ ጃንደረባ ትውልድ ህጉ ከማህበር ውጭ ሌላ ማስተናገጃ ቅርጽ ስለሌለው ማህበር የተኮነው ማለት ከዛ ማለት ለፕሮጀክት ፍቃድ የሚሰጥ አካል የለም። ፕሮጀክት እንግዲህ በሆነ ታይም ተጀምሮ የሆነ ጊዜ ፌዝ ጨርሶ ፌድ የሚያደርግ ነው አይደለም። እንደዛ አይነት ቅርጽ ያለው ፍቃድ የሚሰጥ ተቋም የለውም፣ ህጉም አይፈቅድም። ስለዚህ የግድ መሆን ያለባችሁ ማህበር ነው ተብሎ ማህበር ወደሚል ተመጣ። ሌጋሊ አግሪመንት ለመፈጸም ኢጃት በወቅቱ የተመሰረተበትና ህጋዊ እውቅናም በወቅቱ ስላልነበረው በመልኩ በህግ ማዕቀፍ ውስጥ አንድ ላይ አድርገን እንሂድ የሚለውም ሌላ ሁለተኛ ጥያቄ ነበረ እና ህጋዊ እውቅና ከሌለው ጋር ለመፈራረም ትንሽ አስቸጋሪ ነውና ስለዚህ ያ በተወሰነ መልኩ ባሰብነው ፍጥነት ነገሮችን እንዳንሰራ አጓቷል ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ ትውልድ ፕሮጀክቶቹን ለአዲስ አበባ ሀገረ ስብከት አቅርቦ መጀመሪያ የጊዜያዊ እውቅና ነበር የተሰጠው ለአንድ ዓመት አካባቢ። 1 ዓመት ከ6 ወር እንደዚህ ከቆየ በኋላ 10ሩም ፕሮጀክቶች ታይተው እነዚህም ደግሞ የሱባኤ ጉባኤ ለሜምበሮቹ ሰጥቶ እነዚህ ከታዩ በኋላ የሙሉ እውቅናን አገኘ ማለት ነው። ስለ ቸርነት
ተመስገን ስለ ፍጹም ፍቅር ጌታ ተመስገን። ማነው የገመተ ከዛሬ መድረስን ልብሱ ሳይነካ በሳቱ ወላፈን ባህሩን አሻግሮ ማዕበል አቁሞ እሱ ያውቅልናል ለመጪው ቀን ደግሞ ስለ ቸርነት ጌታ ተመስገን ስለ ፍጹም ፍቅር ጌታ ተመስገን። ሃሌ ሃሌሉያ መስዋዕት እናቅርብ ጌታ ይፈልጋል የተሰበረ ልብ ስለ ቸርነት ጌታ ተመስገን ስለ ፍጹም ፍቅር ጌታ ተመስገን። ስለዚህ ሙሉ ዕውቅናን ካገኘ በኋላ ተመልሰን ከሰንበት ትምህርት ቤቶች አንድነት ጋር ነው ውይይት ያደረግነው። ምክንያቱም የሰበሰብናቸውን እስከ 4 ዙር ኢትዮጵያዊ ጃንደረባ ትውልድ አስተምሯል። በቤተ ክርስቲያን እንግዲህ ወጣቶችን የማስተማር በዋነኝነት ኃላፊነት የተሰጠው ለሰንበት ትምህርት ቤቶች ነው። ስለዚህ ከነበሩት ፕሮጀክቶች 3 ፕሮጀክቶችን መርጠናል። ሶስቱ የመረጥናቸው ፕሮጀክቶች ሱባኤ ጉባኤ፣ ጃን ፊሊጶስ እና ጃን ኖሎት፣ እነዚህ 3ቱ በካህናት ላይ በተተኪ መምህራን ላይ እና ወጣቶችን ወደ ቤተክርስቲያን በማምጣት የሚለው ላይ ቅድሚያ እንድንሰጠው የሚል ተነጋገርን። ከሱ በተጨማሪ ደግሞ እነዚህ ሲመጡ እንዴት ይሁኑ ለሚለው በዓላማ እንደተቀመጠው ሰንበት ትምህርት ቤቶችን ማጠናከር ስለሆነ ኢጃት ያለውን ፕላትፎርም ተጠቅሞ የሚጠራቸውን ወጣቶች ከዚህ በፊት ሰንበት ትምህርት ቤቶች ይጠሩበት ከነበሩት ፕላትፎርም የተለየ በመሆኑ በዛ ፕላትፎርም ተጠቅሞ ብዙ ወጣቶችን ወደ ቤተክርስቲያን እንዳይመጣ የሱባኤ ጉባኤ ከተካሄደ በኋላ ተማሪዎቹ ጠቅላላ ወደ ቤተክርስቲያን ውስጥ ገብተው የቤተክርስቲያን ሰፊውን ትምህርት እንዲማሩና በአገልግሎትም እንዲጸኑ ለማድረግ ሁለቱ ፓርቶች ላይ ውይይት ተደርጓል። ቤተክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። ሱባኤ ጉባኤን ወደ ሰንበት ትምህርት ቤት ማምጣት ግድ የሆነው ምክንያት አንደኛ በሕገ ቤተ ክርስቲያን የማስተማርና የማስመረቅ መብት ያለው ሰንበት ትምህርት ቤት አንድነት ነው። ኢጃት ከዚህ በፊት ወደ 5 ትውልዶች አስተምሯል። ሱባኤ ጉባኤ ግን ምርቃቱ ላይ የሰጠው ምንም አይነት ሰርተፍኬት የለም። ምክንያቱም ይህንን ማድረግ ማንዴት ስላልተሰጠው ከቤተ ክርስቲያኒቱ ሕጋዊ ተቋማት ይህንን መስጠት የሚችሉ የተቆጠሩ ስለሆኑ ማለት ነው። ሁለተኛው ግን ተምረው ሲጨርሱ ወደ ኢጃት አገልግሎት ይገቡ ነበር የመጀመሪያዎቹ ትውልዶች። ከዛ በኋላ ግን በአንድ ጊዜ 2000 1000 ሰው ሲማር የትም ልናስገባው አንችልም። ስለዚህ ተበትኖ ይቀራል። ይህንን በአደራ መያዝና ለሌላ አገልግሎት ማሰማራት የሚችለው መዋቅር ውስጥ ያለ የቤተክርስቲያኒቱ ተቋም ደግሞ ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤቴ ሆይ ብዙ የእውቀት ክምችት፣ የሚስጥር ጥልቀት ያለብሽ፣ ከታሪክ ጀምሮ እስከ መጽሐፍ ቅዱስ ጥናት የተዋቀረብሽ፣ ከ7ቱ ምስጢራት እስከ 5ቱ አዕማድ በስፋት የሚተነተንብሽ፣ ቅዳሴውን በስርዓት እስከ ጥግ ድረስ የምናዜምብሽ፣ ከክርስቲያናዊ ስነ ምግባር እስከ ኦርቶዶክሳዊ የጾታ ትምህርት ያሉን ጥያቄዎች የሚመለሱብሽ፣ የንግግር ጥበቡን ከኦርቶዶክሳዊ ስነ ጽሑፍ ጋር የተጣጣመብሽ፣
ነገረ ክርስቶስን፣ ነገረ አበውን፣ ነገረ ማርያምን፣ ነገረ ድህነትን በስፋትና በምልአት የምንቃኝብሽ፣ ግዕዝን እንደ ቋንቋ የምንማርብሽ፣ ዳዊቱን ውዳሴ ማርያሙን የምንቀጽልብሽ፣ በአጻጻፍ ጥበብ ጣር የነኩትን የወርቃማውን የሥነ ጽሑፍ ዘመን ውጤት የሆኑትን መልክዓ መልኮችን የምናደርስብሽ፣ በአንድምታና በትርጓሜ ስልት የምንራቀቅብሽ፣ በአብነት ትምህርትና በያሬዳዊ የዜማ ስልጣም ነፍሳችን እስከምትረካ የምትረሰርስብሽ፣ በተመስጦ ሆነን ምድርን ለቀን በሰማያት ላይ የምንቀመጥብሽ፣ በእሳትና በነፋስ በውሃና በምድር ውስጥ ባሉ 20 ዓለማት በ6 ቀናት ውስጥ የተፈጠሩትን 22ቱን ስነ ፍጥረት ከስር ከመሠረቱ እየተማማርን እጹብ ድንቅ መንክር የምንልብሽ፣ የጥበብ ሁሉ ምንጭ ወደ ሆንሹ ሰንበት ትምህርት ቤቴ ቋሚ ቤተሰብ ልሆንልሽ በእግዚአብሔር ፍቃድ በወላዲተ አምላክ ምልጃ በቅዱሳን መላእክት በጻድቃን ሰማዕታት እርዳታ ዋዜማ ላይ ደረስኩልሽ። ግና ከሰንበት ትምህርት ቤት ጋር አብሮ መስራት ቀላል ይሆንን? የሱባኤ ጉባኤ ቤተሰብ ሐሳብ ይዞታል። ከሰንበት ትምህርት ቤቶች አንድነት ጋር ለመስራት ውይይቶች ከተጀመሩ በኋላ በሱባኤ ጉባኤ ቲም ውስጥ በጣም ትልቁ ፍራቻ የነበረው ሱባኤ ጉባኤን ከዚህ በፊት በነበረበት የአሰራር ሂደት ሰንበት ትምህርት ቤት ይቀበሉናል የሚለው በጣም ውስጣችን ፍርሃት ነበረ። ያ ፍርሃት ደግሞ ሱባኤ ጉባኤ አባላት ከሰንበት ትምህርት ቤት አባላት ጋር ተስማምቶ ማገልገል፣ መዋሃድ፣ ከዛ በኋላ ደግሞ የሱባኤ ጉባኤ ኢቨንት ስታንዳርድ አለ፣ የሚተገበርበት መንገድ አለ። ያ ነገር በሰንበት ትምህርት ቤቶች ራሱ ያ ተቀባይነት አግኝቶ ይተገበራል እና ሌላኛውም ደግሞ ከኢጃት ፍልስፍና ጋር ራሱ ይሄዳል ይሄ ነገር የሚለው ነገር ፍራቻዎች ውስጣችን አድሮ ነበር። 6ኛ ዙርን ከሰንበት ትምህርት ቤቶች ጋር ለመስራት አለቆቻችን ተነጋግረው ጨርሰው እኛ ወደ ማዘጋጀቱ ስንገባ በጣም ፍርሃት ነበረብን። ምክንያቱም በጣም ብዙ ቻሌንጆች ያጋጥሙናል የሚል ፍርሃት ነበረብን። ቻሌንጆቹም ደግሞ እኛ እንዳሰብነው ባይቀበሉንስ፣ የኛ የትምህርት ስትራክቸር ከነሱ ጋር ፊት ባያረግስ፣ እነሱ ደስተኛ ባይሆኑስ፣ በእኛ መንገድ ባይሄዱስ፣ እኛ በእነሱ መንገድ ባንሄድስ የሚል በጣም ብዙ ፍርሃቶች ነበሩብን እና በስብሰባዎቻችን መካከል ስለ መፍትሄዎቹ ነበር የምናስበው የነበረው። ይሄ ነገር ቢከሰት እንዴት ነው መፍታት የምንችለው የሚሉ በጣም ብዙ ጥያቄዎች ነበሩብን። በዛ መሰረት በጣም ብዙ ጭንቀት ነበረን ስናዘጋጅ። ያው እንኳን አይደለም ከሌላ ተቋም ጋር ይቅርና ሱባኤ ጉባኤ ውስጥ ራሱ ብዙ የሀሳብ ፍጭት ነበር አይደለ? የሆነ ስራ ሲሰራ ሀሳብ ፍጭት ይኖራል። አዲስ ነገር ደግሞ ጭራሽ ደግሞ ሲጀመር ደግሞ የባሰ ቻሌንጆች እንደሚኖሩ ግልጽ ነውና እኛም ከሰንበት ትምህርት ቤት ጋር ለመስራት ስናስብ በጣም ብዙ ቻሌንጅ ይኖራል ብለን ያሰብነው። አንደኛ ሰንበት ትምህርት ቤት ትልቅ ተቋም ነው፣ በቤተ ክርስቲያን ውስጥ ያለ ትልቅ መዋቅር እንደመሆኑ የሱባኤ ጉባኤ ደግሞ ሀሳብ አዲስ ሀሳብ ነው እና ያንን ሀሳብ ይዘን ስንሄድ ይቀበሉናል አይቀበሉንም፣ ምን አይነት ቻሌንጅ ሊገጥመን ይችላል የሚለው በጣም እንደ ሱባኤ ጉባኤ ሲያሳስበንና ሲያነጋግረን የነበረ ነገር ነበረ። ዘበንቲ አሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር። ወደ ሰንበት ቤት የገባ ነው እስከ ጭንቀታችን እስከ ዝጋታችን ይቀበሉናል የሚለው ነገር ሙሉ ለሙሉ ሳንተማመንበት እስከ ጭንቀታችን የገባ ነው። ስንገባ ግን ያጋጠመን ፍጹም እኛ ከጠበቅነው ካለምነው ካሰብነው ውጪ ሌላ ታሪክ ነው። እዚህ ጋር ማመስገን እንፈልገው አንድ ተቋም አለ፣ የአዲስ አበባ ሰንበት ቤቶች አንድነት። ኢትዮጵያ ጀንደረባ ትውልድ ከሰንበት ቤቶቹ ጋር ከመሄዱ በፊት ይሄ አንድነቱ የምለው ተቋም የአዲስ አበባ ሰንበት ቤቶች አንድነት የምለው ተቋም ከሰንበት ቤቶች ጋር
ረጅም ጊዜ ሄዶበት ተወያይቶበት ነገር ለሰንበት ቤቶቹ አስረድቶ አሳውቆ ይሄ ነው ብሎ ቆንጆ የሆነ መደላደል ፈጥሮልን ነው እኛ የገባ ነው። ሰንበት ቤቶቹ ምንድነው ዓላማውን ፍላጎቱን ሁሉን ነገር አውቀው ተረታውት እና የአዲስ አበባ ሰንበት ቤቶች አንድነት ላይ በጣም በሳል አመራሮች ያሉበት ቦታ ነው። አመራር የሚያውቁ አነጋገር የሚያውቁ አወሳሰን የሚያውቁ እንደነ ለአከ ሄራ መንክር ግርማ ያሉ መቼ ምን መወሰን እንዳለባቸው የሚያውቁ አቅጣጫ መስጠት የሚችሉ ብስል ያሉ በእምነትም በእውቀትም ሙሉ የሆነ አመራሮች ያሉበት ስለሆነ ይሄ ነገር ደግሞ በውጤቱ ደግሞ አይተናዋል። ከዛ ውጭ ደግሞ ለሰንበት ትምህርት ቤቶቹ የኢቨንት የማዘጋጀት አቅማቸውን እንዴት ማሳደግ እንችላለን የሚለውንም የኢጃትን ልምድ ወደ ሰንበት ትምህርት ቤቶች ለማምጣት ሁለተኛው ፖይንት እየተነሱት ነበሩ። እነዚህን ሁለቱን ለመፈጸም በመጀመሪያው በነበረው ከሰንበት ትምህርት ቤቶቹ ጋር እንደ አንድነት መጀመሪያ ላይ ዓላማውን ዲስከስ አድርገናል። ደን ከዛ ከኢጃት ተወካዮች ጋር ሆኖ ደግሞ ከሰንበት ትምህርት ቤቶች ጋር ሁለተኛ ዲስከሽን ዘንድ ስልጠናዎች የኢቨንት አዘገጃጀቱን ስልጠናዎች ከተደረጉ በኋላ ነው ጥሪው ተጠርቶ ወደ ተግባር የገባ ነው። በዛ ሂደት መሰረት የተነጋገርንባቸውን ዓላማዎች ለማስፈጸም እያንዳንዱን ስቴፕ በስነ ስርዓቱ ከመጀመሪያ ጀምሮ እየፈጸምን እንሄድ ነው። የመጀመሪያውን ፕሮጀክት እነማን ላይ እንፈጽም የሚለው ላይ ሲመጣ ሁለት ነገሮች ነው የተመለከትነው። አንደኛ የኢጃት በአንድ ጊዜ የመስጠት አቅሙ ምን ያህል ነው፣ ምን ያህል ድረስ መሄድ ይችላል የሚለው አንደኛው የተነሳ ነው። ሁለተኛ የሚጠሩት ምዕመናን ወይም ወጣቶች ከየአካባቢው ስለሆነ የቦታ ጉዳይ የዳይሬክሽን ከየዳይሬክሽኑ ቦታን መሰረት ባደረገ፣ ሶስተኛ ቦታን መሰረት አድርገንም አመቺ የሆነ ቦታ ያላቸው ጉባኤውን ለመፈጸም የሚያስችል ፋሲሊቲ ያላቸው ሰንበት ትምህርት ቤቶች የትኞቹ ናቸው የሚል ነው የነበረው። በዛ መሰረት ወደ ሰሜኑ አካባቢ ያለውን የአዲስ አበባ ሰሜኑ አካባቢ ያለውን ከበር ለማድረግ ፍቁረ ጊዜ ሰንበት ትምህርት ቤት ዮሐንስ ወልደ ነጎድጓድ፣ ከወደ ምዕራብ አካባቢ ያለውን በሴንተር ለመያዝ አፍሪካ ህብረት ሚካኤል ሰንበት ትምህርት ቤት፣ ከእንደገና ሴንትራሊም ወደ ደቡብም ምኑም ያለውን በጋራ በሴንተርነት ለማስተባበር የቦሌ መድኃኔዓለምን ፈለገ ዮርዳኖስ ሰንበት ትምህርት ቤትን ሶስቱን መርጠን ከሶስቱ ጋር ዲስከስ አደረግን። ሰንበት ትምህርት ቤቶቹም ባቀረብንላቸው ሀሳብ ደስተኞች ስለነበሩ ከሶስቱም ጋር ውይይት ባደረግነው መሰረት በዛ መልክ ነው የተመረጠ። እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት፣ እንደ እግዚአብሔር ያለ ማንም የለም በሉ። ስራውን እናድንቅ እንዲህ ለወደደ ከማያልቀው ፍቅሩ በረከት ላደለን ለማይነገረው ለአምላክ ስጦታ ውዳሴን እናቅርብ እንዘምር በእልልታ፣ ውዳሴን እናቅርብ እንዘምር በእልልታ። ሱባኤ ጉባኤ ፕሮጀክቱ ሲመጣ የነበሩት ሂደቶች እንግዲህ ምናልባት እኛ እንደ ሰንበት ትምህርት ቤት የቤተ ክርስቲያን ላይ ያሉ የትኞቹንም አገልግሎቶች በቅርበት እንከታተላለን። የመጀመሪያው በሚዲያችን ጭምር የዘገብነው አንድ ዘገባ ቢኖር ሱባኤ ጃንደረባው ትውልድና የኢትዮጵያ ጃንደረባው ትውልድና የሰንበት ትምህርት ቤቶች አንድነት የነበራቸውን ስምምነት ነበር። ስለዚህ ይህ ስምምነት ምንድነው፣ በምን ዙሪያ ነው የሚሉትን ነገሮች እንዲሁ እንደ ሰንበት ትምህርት ቤት እንመለከት ነበር። እውነት ለመናገር የምንጠብቃቸው ነገሮችም ነበሩ። ወደ ሰንበት ትምህርት ቤት ሲመጣ ለሰንበት ትምህርት ቤት ምን ይዞ ይመጣል የሚለውን ነገር እናስብ ስለነበረ ማለት ነው። እና የሰንበት ትምህርት ቤቶች አንድነት ፕሮጀክቱን ይዞ ወደኛ ጋር ሲመጣ ቀድሞም የምንጠብቀው ነገር ስለነበረ በስፋት ነበረ ውይይት ያደረግነው። እንግዲህ የአንድነቱ አመራሮች መጥተው ቅድሚያ ከሰንበት ትምህርት ቤት ስራ አመራር ጋር ነበረ ውይይት ያደረግነው። በዚህ ውይይታችን ላይ ሁለቱ የተፈራረሙት ስምምነት ምን እንደሆነ በዝርዝር ገለጹልን፣ ሰነዱን ጭምር ማለት ነው። እና ትምህርቱ እንዴት እንደሚሰጥ፣ እነማንን እንደሚመለከት፣
ከኛ ምን እንደሚጠበቅ ከኢትዮጵያ ጃንደረባ ትውልድ ከኢጃት ምን እንደሚጠበቅ በዝርዝር ገለጹልን ማለት ነው። ሰፋ ያለ ዲስከሽን ነበር መጀመሪያ ላይ የነበረን። ከነሱ ጋር ይህን እንደጨረስን ሁለተኛው ስቴፕ የነበረው ምንድነው የኢትዮጵያ ጃንደረባ ትውልድና የሰንበት ትምህርት ቤቶች አንድነት ከዛ የፍቁረ ሰንበት ትምህርት ቤት ስራ አመራር አባላት አንድ ላይ ሆነን ሰፋ ያለ ውይይት አደረግን። በዚህ በውይይታችን እንግዲህ በጣም ብዙ የሚነሱ ጥያቄዎች ነበሩ። ሁሉንም ጥያቄዎች ማለት በሚቻል ደረጃ አድሬስ ማድረግ ተችሏል፣ ተመልሷል። ጥሩ መግባባት ላይ ተደረሰ። ሱባኤ ጉባኤ ከመጀመሩ በፊት ያው ቅድመ ዝግጅቶች ናቸው የነበሩት። የመጀመሪያው የሰንበት ትምህርት ቤቱ ይህንን አገልግሎት ወይም ይህንን መርሃ ግብር ለመጀመር ፈቃደኛ መሆኑን መጠየቅ ነበረበት። ያው ተጠይቀናል። ከተጠየቅን በኋላ ፈቃደኝነታችንን ከገለጽን በኋላ አገልግሎቱ የሶስትዮሽ እንደመሆኑ መጠን ከአዲስ አበባ ሰንበት ቤቶች አንድነት ከኢጃትና ከኛ ጋራ በመሆን በጉባኤው ዙሪያ ያሉት ነገሮች ያው ውይይቶች ነበሩ፣ ተወያይተናል። የሱባኤ ጉባኤ ፕሮጀክት ሰፊ ቁጥሮችን በጣም ብዙ አባላትን ከመሰብሰቡ የተነሳና ብዙ ስራዎች የተሰሩበት በመሆኑ እኛም በጊዜው ይህን ነገር ስናይ እንደ ሰንበት ትምህርት ቤት ገና ተቀብለን ተግባራዊ ከማድረጋችን በፊት ከኢትዮጵያ ጃንደረባ ትውልድ ይህንን እንደ ምርጥ ተሞክሮ ወስደን ለወደፊቱ የእቅዳችን የሰንበት ትምህርት ቤቱ አንደኛው የእቅድ አካላችን አድርገን ለመስራት ትልቅ የመነሳሳት ቻንሱን ሰጥቶልን እና ፈጥሮብን ነበረ። የኢጃት የመጀመሪያው ስራ የነበረው የዚህ የኢቨንት ኦርጋናይዜሽን ስልጠና መስጠት ነበር። እንደ ሰንበት ትምህርት ቤት እንደው ይዋጣልናል ብለን ከምናስባቸው ነገሮች አንዱ መርሃ ግብር ማዘጋጀት ነው። ኢቨንት ማዘጋጀት ላይ ትንሽም ነገር ብናዘጋጅ ይደምቅልናል። ስንሰለጥን እንግዲህ በነበረው ነገር ሆነን ለመናገር መርሃ ግብር ማዘጋጀት፣ ኢቨንት ማዘጋጀት ላይ ይዋጣልናል ብያለሁ ቅድምና ስንሰለጥን ደግሞ እንደዚህም ነው እንዴ እስኪሉ ድረስ ልጆቹ ብዙ እውቀትን ማግኘት ቻሉ። ሱባኤ ጉባኤ ያው እንደ ድል ሆኖ የሱባኤ ጉባኤ አጠቃላይ የኢጃትንም ጭምር የሀሳቡ ምንጭ የሆነ ወንድማችን ዲያቆን ሄኖክ ኃይሌ ሰንበት ቤታችን አባል እንደመሆኑ መጠን መጀመሪያ ሀሳቡ ሲጀመርም በዝግጅት ሂደቱ ላይ ያው ሰንበት ቤቱን የማማከር ወይ በሰንበት ቤቱ ውይይት የመደረግ እድሉ ነበረና ያው ሀሳቡን እናውቀው ነበረ። ስለዚህ ሀሳቡን ስለምናውቀው እነዚያን ሀሳቦች ወደኛ ደግሞ ወደ መሬት ወርደው የምናይበትን ቀን እየጠበቀን ስለነበረ ቀጥታ ዝግጅቱ ሀሳቡ ሲመጣ ወደ ቀጥታ ወደ መቀበሉ ነው የሄድነው። ከዚህ በፊት ያው በአዳራሽ ነው ወደ 5 ፕሮግራሞችን ያዘጋጁት። ከዛ በኋላ ግን ራሳቸውን በጉልበትም በአቅምም በተለያዩ ነገሮች ተደራሽ ካደረጉ በኋላ ሞር ደግሞ ትውልዱ ተምሮ ቤተክርስቲያን እንዲረከብ ወደ ቤተክርስቲያን ደግሞ ጆይን አድርጎ ሰንበት ትምህርት ቤትን እንዲያገለግል ብለው በመልካም እሳቤ ከሰንበት ትምህርት ቤቶች ጋር በጋራ ለመስራት በመነሳሳታቸው ያው እሱ ለኛ ለሰንበት ትምህርት ቤቶች በተለይ ትልቅ አጋጣሚ ነው። ሱባኤ ጉባኤ ጋር በተገናኘ ያሉ እንትኖች እንግዲህ ኢንፎርማል የሚባሉ ነገሮችን የተለያዩ ሰዎች የሚሏቸውን ነገሮችን የምንሰማቸው ነገሮች ነበሩ። ለምሳሌ የመጀመሪያው የሱባኤ ጉባኤ ትምህርት የሚሰጠው በገንዘብ ነው፣ ሰው ከፍሎ ነው የሚማረው የሚል ነገር ነበረ አንዱ። ሌላው ሁለተኛው አብዛኞቹ ተማሪዎች ይሄ ወይ በዓለማዊ ትምህርታቸው ከፍተኛ ደረጃ ላይ የደረሱ በዓለማዊ ስራ ቦታቸው ትልልቅ ቦታ ላይ ያሉ ሰዎች ነው የሚጋብዘው የሚሉ እንትኖች አሉ። ኢንፎርማል የሆኑ እንትኖች ማለት ነው። እነዚህ ነገሮች በነገራችን ላይ ያኔም የነበሩን ውይይቶች ላይ መጀመሪያዎቹ ላይ የምንሰማቸው ስለነበሩ እንደ ጥያቄ ይጠይቃል። ምክንያቱም ብንችል የቤተክርስቲያን አገልግሎት በነፃ ለሁሉም ቢሰጥ ከሚሉት ወገን ብንችል፣ ግን ያው የሚቻልበት ዘመን ላይ አይደለም ያለ ነውና እንደዚህ አይነት ነገሮች ነበሩ የነበሩት ማለት ነው። ከዛ ግን እዚህ ሲመጣ ግን በፍጹም ከዚህ ውጪ የሆነ አገልግሎቱ ለሁሉም እኩል የሚሰጥ
ጥሪው እኩል ለሁሉም ተላልፎ መስማት ማድመጥ የቻለ ሁሉ መጥቶ የሚማርበት ቦታ እንደሆነ ጉባኤ እንደሆነ ተረድተናል። ክፍያንም በተመለከተ 0.5 ሳንቲም ማንም እንደማይጠየቅ ነገር ግን ፕሮጀክቱ በራሱ ማስተማር ሂደቱ የሚያወጣቸው በጣም በርካታ ኮስቶች አሉና ያንን ግን ሼር መደረግ መቻል እንዳለበት ስለሚታሰብ እዚህ ላይ ስለሆነ ስራ የሚሰራው ይሄንንም መረዳት ይችላልና ቅድሚያ የነበሩት ነገሮች እንደዛ ናቸው። እንደ ተቋም ሳይሆን ግን እንደ አጠቃላይ ኢንፎርማል የሚወሩ ነገሮችን የምንሰማቸው ነገሮች ናቸውና እነዚህ ነበሩ። ግን የመጣው ደግሞ በፍጹም ከዚህ የተለየ ነገር እንደሆነ ማየት ይችላል። ሱባኤ ጉባኤ እንግዲህ ሁለት ዋና ዋና ነገሮች አሉ። ሌሎቹ እንዳሉ ሆነው ሁለት በመሰረታዊነት ለሰንበት ትምህርት ቤቱ አበርክቷል ብለን የምንላቸው ከዛ የወሰድናቸው ነገሮች አሉ። ያው በዝግጅቱ ሂደት እኛም አብረን እየሰራን ስለነበረ የመጀመሪያው ከሁሉም በላይ ያው የሰው ልጅ ወደ ቤተ እግዚአብሔር ወደ ህብረቱ መቀላቀል ትልቁ የቤተ ክርስቲያንም የእግዚአብሔርም ሀሳብ ስለሆነ አባላትን ወይም በተለያየ መንገድ ከዚህ ከቤተ ክርስቲያን አገልግሎትም ትምህርት ምርቀው የነበሩ ወንድሞቻችን እህቶቻችን ወደዚህ ወደ ሰንበት ትምህርት ቤቱ እንዲመጡ የማነሳሳት የማነቃቃት እንዲሁም የማምጣት ስራ ሰርቶልናል። አባላት አግኝተናል። ለሰንበት ትምህርት ቤታችን ሱባኤ ጉባኤ እጅግ በጣም ትልቅ ነገር ነው ያበረከተው። የመጀመሪያ ሱባኤ ጉባኤ መጥቶ ሰንበት ትምህርት ቤቱ ላይ ተግባራዊ ከመደረጉ በፊት ኢቨንት ኦርጋናይዜሽን የሚል ስልጠና ለሰንበት ትምህርት ቤታችን ስልጠናው ተሰጥቷል። በዚህም ደግሞ እኛ ራሳችን ሰንበት ትምህርት ቤቱ ከዚህ በኋላ በወሰድነው ስልጠና መሰረት ትልልቅ ፕሮጀክቶች የትኛውም ፕሮጀክቶች ቢሰጡን ራሳችን ችለን መስራት እንደምንችል ያረጋገጥንበትና ያየነው ነገር ነው። ስለዚህ በስልጠና አንድ ተጠቃሚ ሆነናል። የሱባኤ ጉባኤ ፕሮጀክት እንደ ሰንበት ትምህርት ቤት ምን አበረከተ የሚለውን እኛ እንደ ሰንበት ትምህርት ቤት ስራ አመራር እንደ ስራ አስፈጻሚም ቁጭ ብለን በጉባኤ ደረጃ በዝርዝር ቱ ዲቴል ተመልክተናል እያንዳንዱን ነገር ማለት ነውና ሪፖርትም ተዘጋጅቶ በሪፖርቱ ዙሪያ ሁሉ መተማመን ደረጃ ድረስ እስክንደርስ ድረስ አይተነዋል። እማንክዳቸው እውነቶች አሉ። አንዳንድ ጊዜ በቤተክርስቲያን አገልግሎት ውስጥ ረጅም ጊዜ በአገልግሎቱ ላይ ያሳለፉ ተቋማት የሚዝሉበት ነገሮች አሉ። የሆነ ሰዓት ኢነርጂ ይፈልጋሉ ወይም የሆነች ቅመም ይፈልጋሉ። ትንሽ ተጨምሮለት ምን እንዲያደርግ እንዲያጣፍጠው እንዲያበረታው የሚፈልግ ነገር አለ። ሱባኤ ጉባኤ እኛ ጋር ሲመጣ የኢጃት ይሄ ፕሮጀክት ወደኛ ሲመጣ ለሰንበት ትምህርት ቤታችን ተጨማሪ ኢነርጂ ነው የሰጠው። ትልቅ ነገርን ሰጥቷል። ከምን አንጻር የሚለውን መመልከት እንችላለን። የመጀመሪያው መርሃ ግብር ዝግጅት ላይ ጥሩ ብንሆንም ለመርሃ ግብር ገንዘብ ማውጣት ለብዙዎች የምናደርገው ነገር እንደሆነ በደንብ መረዳት መቻል አለብን። ለምሳሌ አንድ ማንሳት እዚህ ጋር የምፈልገው ነገር ወደ 28 ቀን የሳውንድ ሲስተም ኪራይ ነበር። እኛ ሞንታርቦ አለን በአለን እንግዲህ ምናልባት ሞንታርቦ ጥሩ ድምጽ አለው ባለው አገልግሎት እስከዛሬ ባለን ነገር አለ። ያኔ በነበረው የሳውንድ ሲስተም ስርዓት ግን ብዙ ነገሮች ናቸው የተቀየሩት። ጥርት ያለ ድምጽ 500ዎቹም ተማሪዎች ከፊት እስከ ኋላ ድረስ ያሉት እንዲሰሙ ማድረግ ተችሏል። እኛ ምንድነው ይሄ መዘናጋቶች አሉብን አይደል? ችግር የለውም ብለን ሁሌ በአገልግሎቱ ላይ ስላሳለፈን አንድ በጣም ትልቅ እንትን ሆኗል። ወንበሮቻችን እንኳን መውሰድ እንችላለን። የነበሩት ወንበሮች ያኔ ፕሮጀክቱ ሲመጣ ይሄን ያህል ዕቃ ያስፈልጋል እንዲህ ያስፈልጋል ሲባል ደብራችን ከ3000 በላይ ወንበሮች አሉት። እንደ ሰንበት ትምህርት ቤት የተለያዩ ወንበሮች አሉንና ያለ አይ አንድ አይነት ወንበር ነጭ ወንበር ነው መሆን ያለበት፣ የሚመጡትን መሳብ አለበት፣ አትራክቲቭ መሆን አለበት ሲባል በቃ ለአገልግሎቱ ምንም መስጠት፣ ለእያንዳንዱ ነገር ቦታ መስጠት፣ ለትንሿም ነገር ብትሆን ማለት ነው። ከዚህ ከብራንዲንግ ከሰንበት ትምህርት ቤታችን ጋር የምንሰራቸው ስራዎች አሉ። እውነት ነው። እኛ እንደ ሰንበት ትምህርት ቤት ሚዲያ ላይ ምናልባት ማየት ይቻላል ብዙ ነገሮቻችንን ብራንዲንግ ለማስጠበቅ ኔሚንጎቻችን ላይ የምንሰራው ስራ አለ። እሱ ላይ እንኳን ትኩረት እንድንሰጥ እንደ ቀልድ እንዳይታይ ብዙ ነገሮችን ማየት ችለናል። ሌላው በጣም ብዙዎች ሊማሩበት የሚገባና እኛም እንደ ትምህርት የወሰድነው የመርሃ ግብር ዝግጅት ያው መርሃ ግብሮች ይዘጋጃሉ። እንደ ቤተክርስቲያን እንደ ሰንበት ቤት ብዙ መርሃ ግብሮች ይዘጋጃሉ። ነገር ግን በዝግጅቱ ሂደት ለመርሃ ግብር አንድ መርሃ ግብር ለማዘጋጀት ምን ምን ነገሮች ያስፈልጋሉ ብሎ ቀድሞ ማሰብ ማዘጋጀት፣ እንዲሁም ደግሞ መርሃ ግብር በተያዘላቸው ቀንና ሰዓት በትክክል በሰዓት የመጀመርና በሰዓት የመጨረስ ተመልካቹ እንዲሁም የጉባኤው እድምተኛ ምን ይፈልጋል ይሄ ስሜቱ በደንብ ተረጋግቶ እንዲማር የሚሰጠውን ትምህርት በአግባቡ እንዲከታተል ምን ምን ነገሮች ቢደረጉለት ነው ተረጋግቶ ሀሳቡን ሰብስቦ ሊማር የሚችለው የሚለውን ነገር አይተናል። ማለት ከሳውንድ ሲስተም ሌሎች ይሄ ከውጭ ጀምሮ ከበር ከመግቢያ ጀምሮ የሚደረጉ ለአባላቱ ወይም ለእድምተኛው የሚደረግ እንክብካቤና
መልእክቱ የሚተላለፍባቸው መንገዶችንም ጭምር ብዙ ጊዜ ትኩረት የማይሰጣቸው ነገር ግን ትኩረት ቢሰጥባቸው ጥሩ ውጤትም ሊያመጡ የሚችሉ ነገሮችን አግኝተናል። ስለዚህ አሁን እንደ ሰንበት ትምህርት ቤት እሱን እኛም ወስደን በዚያ እየሰራን ያለ ነው። ብዙ መርሃ ግብሮቻችን ከዛ በተወሰዱ ከዛ ባገኘናቸው ልምድ የተሻሉ ለማድረግ ጥረት እያደረግን ነው። ውጤታማም ነን ብለን እናስባለን። በዚሁ በሱባኤ ጉባኤ በጣም ትልቅ ተጠቃሚ ነን ብለን የምናስበው የአባላት ቁጥር ላይ በጣም በብዙ ተጠቅመናል። ምክንያቱም ያው ቦሌ እንደሚታወቀው የንግድ ማዕከል የሆነችና ብዙም በአጥቢያው ላይ ብዙ ነዋሪዎች የማይኖሩበት ቦታ ነው። ስለዚህ ሱባኤ ጉባኤ አንደኛው ለቤተ ክርስቲያናችን ለሰንበት ትምህርት ቤታችን በአባላት ቁጥር ደረጃ ትልቅ ጥቅም ሰጥቶናል ብለን እናስባለን። እነዚህን ጠቀስን እንጂ እጅግ በጣም ብዙ ዘርፈ ብዙ ጥቅሞችን ከሱባኤ ጉባኤ ፕሮጀክት አግኝተናል። ሌላው ከሱባኤ ጉባኤ ላይ እንግዲህ 500 በላይ ተማሪዎችን ማግኘት እንደ ቤተክርስቲያን ትልቅ ነገር እኮ ነው አይደል? እኛንን ምናልባት የምንጠቀምበት መንገድ ያላወቅነው እንጂ በጣም በርካታ ወንድሞች እህቶችን ማግኘት ይችላል። በአንድም በሌላም እየመጡ በተለያየ ሁኔታ ሰፖርት ያደርጋሉ፣ ይደግፋሉ፣ አገልግሎት ላይ ይሳተፋሉና እንዲህ ያለውን ነገር ማግኘት ይችላል። ሌላው የቤተክርስቲያን አገልግሎት ዘመኑን መዋጀት መቻል አለበት። ማለት አሁን ያለው ትውልድ የሚፈልጋቸው ነገሮች አሉ ማለት ከጥራት ከኳሊቲ አንጻር ከሚያገኙት አገልግሎት ሁኔታ ከክብደቱም ይሁን ከማንኛውም ነገር ማለት ነው ቀለል ብሎ መድረስን ይፈልጋሉ። ትምህርትን፣ የቀን አጠቃቀም፣ የሰዓት አጠቃቀም እያንዳንዱ ነገር ላይ ይሄንን ተምረንበት ከዛ በኋላ እንዳጋጣሚ እንደውም የነበረው የሰንበት ትምህርት ቤታችን ዓመታዊ በዓል ነበረ። ግንቦት 4 እስከ 21 ድረስ ነበር የሚከበረውና ከዚህ ከኢጃት ካገኘናቸው የኢቨንት ኦርጋናይዜሽን ሂደቶች መርሃ ግብር ዝግጅቶች ላይ መሰረት በማድረግ ሙሉ መርሃ ግብሩ በዛ ልክ ነበር የተዘጋጀውና ራሳችንንም ሁላችን ቁጭ ብለን ስንመለከት እውነትም የነበርንበት ቦታ ልክ አይደለም ማለት ደክመን ነበረ። አቅም ማግኘት ችለናል የሚለውን ነገር መውሰድ ችለናል። እንደ መጀመሪያ ኤክስፒሪየንስ ቀላል የማይባል ቁጥሮች በየሰንበት ትምህርት ቤቱ አባላት ቀርተዋል። በመግባባት በሶስት ሰንበት ትምህርት ቤቶች ተጀመረ። በሚያስደንቅ አመርቂ በሆነ ሁኔታ 2500 ሰው ወደ ሰንበት ትምህርት ቤት ባደራ ገባ ማለት ነው። ትምህርቱ ካለቀ በኋላ ግን በጣም ደስ የሚል ውጤት ነበር የነበረው። አብዛኞቹ ተማሪዎች እንግዲህ አግሪመንታችንም ከተማሩ በኋላ የሰንበት ትምህርት ቤቱ ንብረት ሆነው ወይም ደግሞ በቋሚነት ከዛ በኋላ ሰንበት ትምህርት ቤቱ የሚሰጠውን ትምህርት የተማሩ ቤተክርስቲያንን እንዲያገለግሉ ማድረግ ነው። ስለዚህ በአንድ ጊዜ በ28 ቀን 2000 አገልጋዮችን ማፍራት በጣም ትልቅ ነገር ነው። አሁን እንዲህ ስናገር ልቀልድ ሊመስል ይችላል። ሪፖርት አዘጋጅተናልና ሪፖርቱን ስንመለከት ምን ችግር ነበረው የሚለውን ነገር ለመዘርዘር ሱባኤ ጉባኤ የተቸገርነው አንድ ነገር ቢኖር ይሄ ችግሩ ነው ለማውጣት ማለት ነው። ምክንያቱም እንዴት ነው አንዳንድ ነገሮች በዚህ ልክ ፐርፌክት የሚሆኑት እስክንል ድረስ ተገርመንበት ምንድነው ጉድለቱ የሚለውን ለመለየት ማለት ይቺ 28ቷን ቀን ትምህርቷን ማለት ነው እና ብዙ ነገሮች የተሳኩ ነበር። ስለዚህ በጣም ተቸግረን ነበር ማለት ነው። ቻሌንጆቹ ግን እንደ አጠቃላይ ከ28ቱ ቀን በኋላ ግን ቻሌንጆቹ ከዛ በኋላ መጥተዋል። ለምሳሌ የመጀመሪያው በጥናታዊ ጽሁፍ ሁሉም ተማሪዎች ሰርተዋል በሚገርም ሁኔታ ማለት ነውና የሰሩት ተማሪዎችን እንግዲህ ጥናት ጽሁፋቸውን ተቀብለን እንደ ቤተክርስቲያን እንደ ተቋም ተግባራዊ ማድረግ የምንችላቸው ማድረግ ሌላም ስራ መስራት ይጠበቅብናል። ስለዚህ እሱን አልሰራንም። ከሰንበት ትምህርት ቤት ጋር መጀመሪያ መስራቱ እንደ ጥሩ ጎን የማየው በጥቂቱ ለመረዳት እንደሞከርኩት የዚህኛው ዓላማ ሰንበት ትምህርት ቤቶች ያላዩቸውን ክፍተቶች ያልሄዱባቸውን መንገዶች መሄድና ያልተሄደባቸውን ነገሮች ማየት፣ መመርመር፣ መገምገም ነው። ከዚህ አንጻር ሁለቱ ሰንበት ትምህርት ቤትና ይሄኛው የኢጃት ትውልድ ሲገናኝ አንዱ የአንዱን ጉድለት እየሞላ አንዱ የአንዱን ችግር እያየ ለቤተ ክርስቲያኒቱ ጥሩ መፍትሄ የሆነ አካል ይመጣል ብዬ አስባለሁ። ወይም እንደዛም እንደሆነ ገምታለሁ፣ አምናለሁ። እንደዚያ ነው ነገሩ። ምናልባት ለዚህ አንድ ጥቅስ ብጨምር ከሰንበት ትምህርት ቤት ጋር ብቻ አይደለም ከመደበኛዋ የቤተ ክርስቲያኒቱ ተቋም ጋራም ቢሆን ኢጃት በርትቶ እንዲህ አይነት ክፍተቶችን እየሞላ ሌሎቹ ማህበራት ያላዩቸውን ነገሮች እያየ ያልሄዱባቸውን መንገዶች እየሄደ ሚሞላ ከሆነ አንዱ የሌላውን ችግር እየሞላ የሚሄድ ከሆነ ቤተክርስቲያኒቱ ናት የምታተርፈው እንጂ ማህበራት አይደሉም። የዞረ ድምር ውጤቱ ለቤተክርስቲያን ነው። ስለዚህ ሰንበት ትምህርት ቤት ብቻ አይደለም፣ ቤተክርስቲያኒቱ እንደ ቤተክርስቲያን፣ ሌሎቹ መንፈሳዊያን ማህበራትም እንደ ማህበር
የሚወስዱትና የሚጋሩት በጎ ልምድ አለ ብዬ አስባለሁ። ገጠመኝ እሺ፣ ሁለት ነገሮችን ላንሳ ገጠመኝ ላይ። የመጀመሪያው ቅድም መጀመሪያ ላይ እንዳልኳችሁ ልክ ይሄ መርሃ ግብር ዝግጅት ላይ በጣም ብዙ ነገሮችን ዌል ኦርጋናይዝ ለማድረግ ነው የኢጃት ብዙ ስራዎች ይሄ ጥሩ ኳሊቲ ነው እና ያኔ ይሄ ዕቃ ያስፈልጋል ሲባል አንዱ ጄኔሬተር የሚል ነገር ተነስቶ ነበር እና ጄኔሬተር ለ28 ቀን ኪራዩ ምናምን አሰላ ነው ውድ ነው እንዴት ይሄን ያህል ብር ይወጣል ምናምን ብለን ያው እኛ እናውቀዋለን ያለንም ፋይናንስ ምንም ከምንም አንፃርና መሆን የለበትም እኛ ጋር መብራት አይጠፋም ብለን ተከራከር። እውነት ለመናገር አይጠፋም፣ ቢጠፋም እንኳን ግቢያችን ሁለት ፓወር ስለሚያገኝ የተለያየ ኦልተርኔቲቭ ፓወር ስላለው አንዱ ሲጠፋ ወደ አንዱ ወዲያው ቼንጅ ይደረጋልና አይጠፋም ብለን ተከራከር። ከዛ መጨረሻ ላይ ትዝ ይለኛል በቃ ይሁን እኛ ስለተከፈለበት ይምጣና ይቀመጥ ጄኔሬተሩ ባይሆን የነዳጅ ምናምን ኮስት እናድናለን ተባለ። ከዛ እሺ ያልን መርሃ ግብሩ የተጀመረ ቀን የመጀመሪያው ቀን መብራት ጠፋ። የብርሃን ደጅ ናት ድንግል እናታችን ከሰማይ ያበራች ደስ አለው ልባችን ፍቅርሽ ሰላምሽ ድነት ይሁነን ፍጥረት በሙሉ ፊትሽ ይወድቃሉ ጸጋሽ ይድረሰን ይሰጠን እያሉ የኔ ልብን ጽድቃለው አንቺን ለማስተናገድ የኃጢአት ጎተራ ነው የተሞላው በስስት ኧረ እንዴት ድንግል ትኑርበት አትጸየፍም የኔ ልብ ታሰናዳዋለች ስለ ኃጢአቴ የኔ እናት ምልጃ ታቀርባለች የብርሃን ደጅ ናት ድንግል እናታችን ከሰማይ ያበራች ደስ አለው ልባችን ፍቅርሽ ሰላምሽ ድነት ይሁነን ፍጥረት በሙሉ። እንግዲህ እንደሰማችሁት ነው። ብዙ ችግርና መሰናክል ይገጥመው ይሆን ተብሎ የተሰጋበት ይህ ጉባኤ ሰንበት ትምህርት ቤቶቹ ፍላጎት ባይኖራቸው ባይቀበሉትስ የተባለው ይህ የትምህርት ስርዓት ነገሩ የተገላቢጦች ሆኖ የሐሳቧ ምንጭ ከሆነው ከሱባኤ ጉባኤ ቤተሰብ በላይ ነገሩ ተዋህዷቸውና ወደ ውስጣቸው ገብቶ ራሳቸው ሰንበት ትምህርት ቤቶቹ የ28 ቀናት ትምህርት ካለቀ በኋላ በጥናታዊ ጽሑፍ ሰፊ ተሳትፎ አድርገው የስድስተኛ የትውልድ ተማሪዎቻቸውን የጠቢቡ ሰለሞን ድርሰት የሚያስፈልገውን ታሪክ ሊዘነጋው የማይችለው በጊዜው በአዳራሹ የታደመውን ሰው ወደ ሌላ ሰማያዊ ዓለም ወደ መውሰድ በሚያደርስ እጅን በአፍ በሚያስይዝ መንገድ እንዲህ አድርገው አስመረቋቸው። ከሞት ወደ ሕይወት
ሁላችሁም ተማሪዎች በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። በምሕረት በቸርነቱ እስከዚህ ያቆየን። በእድሜያችን ላይ ዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደስ አላችሁ። እስቲ ደስ ያላችሁ ደግሞ አጨብጭቡ። አሁን ለዚህ ቀን ያደረሰን አምላክ ስሙ የተመሰገነ ይሁን። በታላቅ ትጋት በብዙ ውጣ ውረድ ተመላልሳችሁ ደክማችሁ የመመረቂያ ጽሑፍ አዘጋጅታችሁ በዚህ መልኩ በአማራ ሁኔታ እንድትመረቁ ያስቻላችሁ አምላክ ስሙ የተመሰገነ ይሁን። በጣም በኢትዮጵያዊ ጃንደረባ ትውልድ እና በሰንበት ትምህርት ቤቶች አንድነት ስም በጣም ትልቅ ደስታ ተሰምቶናል። በዚህ የጀመረ አገልግሎታችሁ ደግሞ በሰንበት ትምህርት ቤት ጸንታችሁ እንድትቆዩ ብዙ መንፈሳዊ ስራ እንድትሰሩ በጣም ትልቅ ተስፋ ተጥሎባችኋል እና ያንን ለመፈጸም እግዚአብሔር በቸርነቱ ያብቃችሁ። ሰላም እንደምንሰነበታችሁ። አብራችሁ ስለሆናችሁ ደግሞም ስለምትከታተሉን እጅጉን እናመሰግናለን። ዜና ታኦሎጎስ ላይ ነው የምንገኘው። 6ኛ ዙር ሱባኤ ጉባኤ ትምህርታቸው ሲከታተሉ የነበሩ ተማሪዎች ተመረቁ። የአዲስ አበባ ሰንበት ትምህርት ቤቶች አንድነት ከኢትዮጵያዊ ጃንደረባ ትውልድ ማህበር ኢጃት ጋር በመተባበር በደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን በፍቁረ እግዚእ ሰንበት ትምህርት ቤት ሲሰጥ በነበረው 6ኛው ዙር የሱባኤ ጉባኤ የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የነበሩ ከ500 በላይ ተማሪዎች በብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ የአዲስ አበባ የሰንበት ትምህርት ቤቶች አንድነት አመራሮች፣ የኢትዮጵያዊ ጃንደረባ ትውልድ አመራሮች፣ ጥሪ የተደረገላቸው እንግዶች በተገኙበት አስመርቋል። በመርሃ ግብሩም ላይ የፍቁረ እግዚእ ሰንበት ትምህርት ቤት የሂሳብ ክፍል ኃላፊ ጽጌሬዳ ገብረ ዮሐንስ የእንኳን ደስ አላችሁ መልእክት ያስተላለፈች ሲሆን የቤተክርስቲያንን ዶግማ ቀኖናና ትውፊቷን ለማወቅ ዘወትር ልንተጋና ልንጥር ስለሚገባ በመጪው አዲስ ዓመት ትምህርት መማራችሁን እንድትቀጥሉና የፍቁረ እግዚእ ሰንበት ትምህርት ቤት መልእክቷን ታስተላልፋለች በማለት የገለጸች ሲሆን ውድ ተማሪዎች ከዚህም በላይ ቃለ እግዚአብሔር ለመማር ለማወቅ የቤተክርስቲያንን ዶግማ ቀኖናና ትውፊቷን ጠንቅቆ ለማወቅ ዘወትር ልንተጋ ልንደክምም ዕለት ዕለት ልንጥር ይገባናል። ከቤቱ ሳንርቅ እንድንማርም ፍቁረ እግዚእ ጥሪዋን ታስተላልፋለች። ለዚህ መርሃ ግብር መሳካትም አስተዋጽኦ ላደረጉ አካላት በሙሉ ምስጋናዋን አቅርባለች። በማስከተልም የተለያዩ መርሃ ግብራት የቀረቡ ሲሆን ያሬዳዊ ዝማሬ በተመራቂ ተማሪዎች፣ ቃለ እግዚአብሔር በመጋቤ ብሉይ አእመረ አሸብር በሰንበት ትምህርት ቤቱ መዘምራን ወረብ ቀርቧል። የአዲስ አበባ ሰንበት ትምህርት ቤቶች አንድነት ምክትል ሰብሳቢ የሆኑት ዲያቆን በላይ ለተመራቂ ተማሪዎች የአንድነቱን መልእክት ያስተላለፉ ሲሆን ቤተክርስቲያንን ባወቃችኋት ቁጥር ተወዷታላችሁና የእውቀት ማዕድ ከሆነችው ከእናት ሰንበት ትምህርት ቤት ሳትርቁ እየተማራችሁና እያገለገላችሁ መንፈሳዊ ግዴታችሁን እንድትወጡ ሲሉ መልእክታቸውን አስተላልፈዋል። ቤተክርስቲያንን ባወቃችኋት ቁጥር ተወዷታላችሁና የእውቀት ማዕድ ከሆነችው ከእናት ሰንበት ትምህርት ቤት ሳትርቁ እየተማራችሁና ለአገልግሎት ስትደርሱም እያገለገላችሁ በቤተክርስቲያን የልጅነት ግዴታችሁን እንድትወጡ በእግዚአብሔር ፍቅርና ርኅራኄ እናሳስባችኋለን። በመጨረሻም በብፁዕ አቡነ ቀለሜንጦስ ለተመራቂ ተማሪዎች ባስተላለፉት አባታዊ ምክር በትምህርታችሁ ባገኛችሁት እውቀት የቤተ ክርስቲያናችንን ጣዕሟን ተረድታችሁ በቤተ ክርስቲያን በመኖር ከሁሉ ይልቅ እንደሚበልጥ አውቃችሁ ክርስቲያናዊ ሕይወትን በተግባር በመኖር ለሌሎች አስተማሪና ምሳሌ ያለው ሕይወት ልትኖሩ ይገባል ሲሉም ገልጸዋል። አሁን ራሳችን ተሰርተናል፣ ፍቅሯን አውቀናል፣ የቤተክርስቲያናችን ጣዕሟን ተረድተናል። ስለዚህ የኛ በቤተክርስቲያን መኖር የኛ ለክርስትና መቆርቆር የኛ ሰላማዊ ሕይወት መሆን ለሌላው ደግሞ ምሳሌ ነው፣ አስተማሪ ማለት ነው። የፍቁረ እግዚእ ሰንበት ትምህርት ቤት ለብፁዕ አባታችን እንኳን ለአዲሱ ዓመት አደረሶት በማለት ስጦታ ያበረከቱ ሲሆን በብፁዕ አቡነ ቀለሜንጦስ ቃለ ምዕዳንና ቡራኬ የምርቃት መርሃ ግብሩ ተጠናቋል። ሰላም እግዚአብሔር ከሁላችን ጋር ይሁን። ከመጀመሩ በፊት ስብሰባዎች ነበሩን ከሰንበት ትምህርት ቤት ኃላፊዎች ጋር እንዲሁም ደግሞ ከኢጃት ኃላፊዎች ጋር ቦርድ ጸሐፊዎች እነሱ ጋር ስብሰባ ነበረ።
እና 2-3 የተለያዩ ስብሰባዎች አድርገናል። ትምህርቱ በመጀመር አለብን በሚል ዙሪያ ማለት ነው። ያው መጀመሪያ ላይ ያው ሰንበት ትምህርት ቤት ያለው ትሬንድ የተለየ ስለሆነ በተወሰነ መልኩ ቻሌንጅ ያደርግናል ብለን በጣም ፈርተን ነበረ። ግን እግዚአብሔር የተመሰገነ ይሁን ያን ያህል የከበደ አልነበረም። የቦሌ መድኃኔዓለም ኃላፊዎች ወይም ደግሞ ትምህርት ቤት ተጠሪዎች እኛ ጋር የመጡት በጣም ስንታየው እነሱ በጣም ነገሮችን አቅለውልን ነበር። በጣም ቀላል ነበር ያደረጉልን። እኛ እንዳሰብነው እንደፈራነው አልነበረም እና ነገሮች ስሙዝሊ እንዲሄዱ አድርገውልናል። ወደ ሰንበት ትምህርት ቤቶች ስንሄድ ከጠበቅነው ተቃራኒ የሆነ ነገር ነበረ የገጠመን የነበረው። እኛ የፈራነው የነበረው ነገር ቀርቶ በጣም ደስ በሚል ሁኔታ ነበር ሲተካ። ያ ነገር ሲተካ እኛን ሲሸርልን ያንን ፍራቻችንን ሲሸርልን የነበረው ነገር በጣም በሚያስገርም ሌቭል ነበርና እንደሚታወቀው ሱባኤ ጉባኤ ከዚህ በፊት ሰንበት ትምህርት ቤቶች ላይ አልተደረገም። ስለዚህ አንዴ ሲደረግ አዲስ ነው። ውይይቶች መኖር አለባቸው፣ ስልጠናዎች መኖር አለባቸው። ከዛ ደግሞ አብሮ መስራት ልምምዶች መኖር አለባቸው። እነዚህን ስቴፖች ጠብቀን እንሄድ ነውና በእነዚህ ሁሉ ውስጥ የነበረው አቀባበል በጣም የሚደንቅ ነበር። እኔ እንግዲህ ዮሐንስ ማርያም ነበር፣ ወልደ ነጎድጓድ ነበር ሳገለግል የነበረው ፍቁረ ጊዜ ሰንበት ትምህርት ቤት። ፍቁረ ጊዜ ብንመለከት እንደ ስማቸው ፍቅር ናቸው። ዮሐንስ የፍቅር ሐዋርያ ነው። እንደ ስማቸው ፍቅር የሆኑ ሰንበት ቤቶች ናቸው። እኔ የደረሰኝ የአፍሪካ ህብረት ቅዱስ ሚካኤል ቤተክርስቲያን ነበረ እና ወደዛ ዝግጅታችንን ጨርሰን በምንሄድበት ጊዜ ተቃራኒ የሆነ ነገር ነው የጠበቀን። ካሰብነው ከፈራነው እኛ ያጋጥሙናል ብለን የፈራናቸው ነገሮች ተቃራኒ ነው የጠበቀን። በጣም በቀናነት በጣም ደስ በሚል ሁኔታ ነበር የተቀበሉን። ሁለታችንም ማለት ሰንበት ትምህርት ቤቱም እኛ ኢጃትም የሄድንበት ዓላማ ተመሳሳይ ነበረ። ዓላማው ተመሳሳይ የነበረ ነገር ደግሞ ተቃራኒ መሆን አይችልም። አብረን ፕላን ከማድረግ ጀምሮ ፕሮግራሙን ከማካሄድ ፕሮግራሙ ሲደረግ 28ቱንም ቀን ከኛ ጋር ቁጭ ብለው አብረው በማስተማር ምን ጎደላችሁ፣ የጎደላችሁን ነገር እናምጣ በማለት ትምህርቱንም እያንዳንዱ ቀን እየመጡ ይከታተሉ ነበር። ከዛም አልፎ ደግሞ እነሱ የመደቡልን እንዲያስተናግዱ የመደቡልን ተማሪዎቻቸው 28ቱንም ቀን በመገኘት በማስተናገድ በቃ የትኛው ኢጃት ነው የትኛው ሰንበት ትምህርት ቤቱ ነው ብሎ መለየት እስኪያቅት ድረስ ደስ የሚል ፕሮግራም ነበረ። ተማሪዎቹም እንደዚህ አይነት መስተንግዶ አይተው እንደማያውቁ ለሰንበት ትምህርት ቤት የነበራቸው አመለካከት እንደተቀየረ ይነግሩን ነበረ። ምክንያቱም 6ኛ ዙርንም ስናስተምር ተማሪዎቹን አንዱ የመለመልንበት ወይም የነበረን ክራይቴሪያ ምንድነው? ምንም አይነት የሃይማኖታዊ ትምህርት ከዚህ በፊት ያላገኙ ስልጠናም ያልወሰዱ እውቀቱም የሌላቸው በተለያየ ምክንያት የሚል ነበርና እንደዚህ አይነት ልጆችን በምን አይነት ስታንዳርድ ነው የምንቀበለው፣ በምን አይነት ሲቹዌሽን ነው እነሱንስ ምናስተምረው የሚለውንም ነገር አብረን ከነሱ ጋር እየተወያየን በተማሪዎቹ ፍላጎት መሰረት ነበረ ስንሄድ የነበረውና ተማሪዎቹም በጣም ደስተኛ ነበሩ በዛ ምክንያት እና ሁሉንም በዚህ አጋጣሚ እንደውም ማመስገን እፈልጋለሁ። በአፍሪካ ህብረት ቅዱስ ሚካኤል የነበሩ ከሰንበት ትምህርት ቤት ማኔጅመንቱ፣ ከአባላቶቹ፣ ትንንሾቹ ተማሪዎቹ እንዲሁም የአካባቢው ወጣቶች ተደራጅተው ምን እናግዝ በሚሉበት ሰዓት ክረምት ላይ ዝናብ ነበረ፣ ማታ ላይ ነው የሚደረገው ፕሮግራሙ፣ ብርድ ነበረ። 28ቱንም ቀን እነዛን ነገሮች ተቋቁመው የተማሪዎቹን መኪና በመጠበቅ እያንዳንዱ ሰው የየራሱን ኃላፊነት ሲወጣ ነበርና በጣም ደስ በሚል ሁኔታ ነበረ ተቀናጅተን ስናስተምር የነበረው። እኛም ከነሱ በጣም ብዙ ነገሮችን ተምረናል። ምክንያቱም አንጋፋ ሰንበት ትምህርት ቤት ነው፣ ብዙ ምዕመናንን ያፈራ ሰንበት ትምህርት ቤት ነው። በጣም ብዙ ኤክስፔሪየንስ አላቸው። የእነሱም ኤክስፔሪየንስ ማግኘት ለእኛ መታደል ነው። እነሱም ደግሞ ብዙ ትምህርት እንዳገኙ ጭምር ስፔሻሊ ታይም ማኔጅመንት ላይ የነበረንን ነገር እንደወደዱልን ነግረውን ነበረ። ከዛ ከፕሮግራሙም በኋላ እንግዲህ የምስጋና ፕሮግራም አዘጋጅተን በዛ ፕሮግራም ላይ እነሱም የተሰማቸውን ነገር እኛም እኛ ጋር የነበረውን ነገር ስንወያይ ነበረ። ኮመን ነገር ነው የነበረን፣ በቃ ፍቅር ነበር የነበረው በመሀላችን። በጣም ደስ የሚል ነበረ። ከዛ በኋላም 28ቱ ቀን አልቆ አስተምረው ወደ ምርቃት ፕሮግራም ነው የገቡት። እንግዲህ ምንም በሚባል ደረጃ የኛን ድጋፍ ሳይጠይቁ ከዝግጅትም ከፋይናንስም ከምንም ነገር ራሳቸውን ችለው ተማሪዎቹን በጣም በደመቀ ሁኔታ ነው ያስመረቁት። ሶሻል ሚዲያን ባጥለቀለቀ አይነት መልኩ ነበረ ምርቃታቸው የነበረው። እውነት ነው፣ ሐሰትም የለው። የስድስተኛ ትውልዶች ምርቃት ማህበራዊ ሚዲያውን ተቆጣጠረው እንጂ እንዳልነው ነው። በሶስቱም አድባራት ያሉት የሰንበት ትምህርት ቤቶች የሥራ አመራሮች ጊዜና ክብር ሰጥተው ስድስተኛ ትውልዶችን
በዘይገርም ኩነት ማስመረቃቸው ይበል የሚያሰኝ ሆኖ ምርቃቱ በሱባኤ ጉባኤ ቤተሰብ ላይ ግና መጠነኛ ችግር ፈጠረ። ነገሩ እንዲህ ነው። የሱባኤ ጉባኤ ቤተሰብ ሙሉ ትኩረቱን ወደ ትምህርቱ ላይ በማድረጉና በተለያዩ አሳማኝ ምክንያቶች ከስድስተኛ ትውልዶች ቀደም ብለው ያስተማራቸውን የትውልድ 4 እና የትውልድ 5 ተማሪዎች ምርቃትን በይደር አቆይቶት ነበር። ትውልድ 4 እና ትውልድ 5 ሳይመረቁ በፊት የትውልድ 6 መመረቅ ግና ከትውልድ 4 እና ትውልድ 5 ተማሪዎች ወደ ሱባኤ ጉባኤ ቤተሰብ እንዲዘንብ በሩን ከፈተ። ሱባኤ ጉባኤ እንግዲህ ትኩረታችን የነበረው አንደኛውን ዙር ስንጨርስ ቀጣይ የሚማርልን ሰው ነበር። በቃ ትኩረታችን የነበረው በቃ መድረስ ላይ ነበር። በጣም ሩጫችን የነበረው የተማሩት ሰዎች ጥናታዊ ጽሑፍ እስኪሰሩ ድረስ እኛ ፕላን የምናደርገው ቀጣይ የሚማሩት ሰዎች እንዴት ይማራሉ የሚለውን ነበርና ምርቃቱን ዘንግተ ነው ነበር። በተለያዩ ምክንያቶችም ደግሞ አሳማኝ በሆኑ ምክንያቶች አዘግይተ ነው ነበር የ4 እና የ5ኛ ትውልድን የምርቃ መርሃ ግብርና ቅድም እንደተናገርነው በጣም ብዙ ሺህ ሰው ነው በ4 እና በ5 የተማረ ነበር። 6ኛ ዙሮች ግን በሰንበት ትምህርት ቤት አንድነት ስለተማሩ በሶስቱም ደብራት በጣም በሚያስገርም ውበት በሚያስደንቅ የምርቃት መርሃ ግብር ተመርቀው ነበርና ያ ችግር ፈጠረ ማለት ነው። 4 እና 5ቶች ሳይመረቁ እኛ ላይ ጥያቄ መዝነብ ጀመረ ማለት ነው እና ያ በጣም እንደ ትልቅ ችግር ተደርጎ ተነስቶ ነበር። ቴሌግራም ቦታችን አስተያየት ለመቀበል ነበር የተዘጋጀው። ጥያቄዎችን የተማሪዎችን ጥያቄ ነበር ለመቀበል የተዘጋጀው። በአንድ ቀን ግን በሺዎች የሚቆጠሩ የምርቃት ጥያቄዎች እኛን ተዋችሁ ነው እኛን ረሳችሁ ነው የሚሉ ጥያቄዎች ሲመጡ ለሱባኤ ጉባኤ ብቻ ሳይሆን ለኢጃት የቦርድና የስራ አስፈጻሚ አባላትም የሚያስደነግጥና በጣም ጥያቄ የሚያስነሳ ነበርና ምርቃቱ ከተደረገ በኋላ ካሰብነው በላይ ቲክቶኩን ምኑን ሶሻል ሚዲያውን ተቆጣጥሮት ነበረ የምርቃት ሂደቱ ማለት ነው። እና በዚህ ምንድነው እኛ አላፋት ዝማሬ ላይ 6ኛ ዙርም ስናስተምር የተጠቀምናቸው ተማሪዎች ቅሬታ ነበር የተሰማቸው። በዚህም እውነት ለመናገር ብዙ ጊዜ ከተማሪ ጋር በነበረን ቀጥታ ግንኙነት በብዛት ስልክ ምናምን ይደወልልኝ ነበርና በጣም ብዙ ኮሜንቶች ነበሩ። እንዴት እኛን ሳታስመርቁን 6ኛ ዙር ታስመርቃላችሁ የሚል በጣም ቅሬታ ነበረ ማለት ነው። 6ኛ ዙሮች እንደዛ በደመቀ ሁኔታ ሲመረቁ እንደዛ ሶሻል ሚዲያውን ሲያጥለቀልቀው ተማሪዎቹ ጋር ጥያቄ ተፈጠረ። እኛስ ቀድመን ተምረን እንዴት ሳንመረቅ ከኛ በኋላ የተማሩት ይመረቃሉ የሚል ጥያቄ በጣም ኢንቦክስ ያደርጉልን ነበር፣ ይደውሉልን ነበር። በጣም ተጨናነቅን። ይሄንንም ቅሬታ ለመቅረፍ ሲባል የኢጃት ህዝብ ግንኙነት ኃላፊ ቮይስ እንዲልክ ተደርጎ በየቴሌግራም ግሩፓቸው ላይ በ4ኛ ዙርና 5ኛ ቴሌግራም ግሩፓቸው ላይ ቮይስ ተልኮ የማረጋጋት ስራ ተሰርቶ ጤና ይስጥልኝ እንደምን ዋላችሁ። ከኢትዮጵያዊ ጃንደረባ ትውልድ የህዝብ ግንኙነት ክፍል ነው። ዲያቆን ሄኖክ ነኝ። እንደምን አላችሁ? ይህንን የምትሰሙ ሁሉ በኢትዮጵያ ጃንደረባ ትውልድ የሱባኤ ጉባኤ የ4ኛና የ5ኛ ትውልድ ተማሪዎች መልእክት ለማስተላለፍ ስለታዘዝኩ ነው ወደ እናንተ የመጣሁት። እንደሚታወቀው የ4ኛና የ5ኛ ትውልድ የሱባኤ ጉባኤ ተማሪዎች ምርቃት አልተካሄደም እና ያ ባልተካሄደበት ሁኔታ ሰሞኑን ደግሞ የሰንበት ቤቶች አንድነት ጋር የተካሄደው ሱባኤ ጉባኤ ወይም 6ኛ ዙር ተማሪዎች ምርቃት ሲካሄድ ያዩ አንዳንድ ወንድምና እህቶች ቅሬታቸውን እንደገለጹ ደርሶናል እና ተገቢ የሆነ ቅሬታ ነው። ነገር ግን ሁኔታው እናንተ ስታዩት የሚሰጠውን መልክ የያዘ አይደለም። እግዚአብሔር ቢፈቅድ ብንኖርም በ2017 መጀመሪያ ላይ የኢጃት የመጀመሪያ ትልቅ ኢቨንት ተብለው ከታሰቡት ውስጥ አንዱ የእናንተ ግራጁዌሽን ነው የሚሆነው። እኛም ደግሞ ስንመለከተው እንደ ሱባኤ ጉባኤ ስንመለከተው ጥያቄያቸው በቃ ትክክል ነው፣ ተገቢ ጥያቄ ነው። እንዴ እነዚህ ልጆች እኮ የለፉ ሰዎች እኮ ናቸው። ከተማሩ በኋላ ወደ አገልግሎት መስመር ሳይገቡ ኑ ስንላቸው የሚመጡ፣ የት ናቸው ስንላቸው እዚህ ነን የሚሉ፣ ሲጠሯቸው አቤት የሚሉ፣ ሲላኩ ወዴት የሚሉ ልጆች ናቸው። ፎርዝ እና ፊፍዝ ትውልዶች በተለይ አእላፍ ዝማሬ ላይ
በፍጹም ነው የማንረሳው። ለሳቸውን ለፍተዋል፣ ደክመዋል፣ ሰርተዋል። ምንድን ነው ማድረግ ያለብን? ማድረግ የምንችለው ስንነጋገር፣ ስንመካከር ቅንያዊ በሆነ መንገድ ለነሱ ምላሽ መስጠት ነው። እናንተ እኮ ለአላፍ ዝማሬ የለፋችሁ የደከማችሁ ሰዎች ስለሆናችሁ እናንተ የምናስመርቃችሁ ልክ አላፍ ዝማሬ በሚመስል መንገድ ነው የምናስመርቃችሁ። የአላፍ ዝማሬ መንፈስ ነው የምናመጣላችሁ። አላፍ ዝማሬ ባናመጣ ሚኒ አላፍ ነው ለእናንተ የምንፈጥርላችሁ። በምን አይነት መንገድ ነው እነሱን መካስ የምንችለው ወደሚለው ነገር ስንመጣ ሚኒ አላፋትን በማዘጋጀት ነው ልንክሳቸው የምንችለው። ይሄ ማለት ስታንዳርዱን ልክ እንደ አላፋት በጠበቀ ቦሌ መድኃኔዓለም እዛው መድረኩ ላይ አላፋት የሚዘጋጀው እዛ ነው። ትልልቅ ስክሪኖችን በማድረግ ሪቫኖችን በማዘጋጀት የምርቃት ሳውንድ ሲስተሙን ጽድት ያለ ሳውንድ ሲስተም በመጠቀም ፕሮዳክሽኑን ከፍ በማድረግ የዮሐንስ ወንጌል ምዕራፍ 17 ላይ መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስ እንደጻፈው እግዚአብሔር አበላከው በአንድ ልጁ ማመን የዘላለም ሕይወት እንደሆነ አንድ ልጁን ማወቅ የዘላለም ሕይወት እንደሆነ ተጽፏል። እና ይሄ ሰው በሌለው ጊዜ መጥቶ ያዳነውን አምላኩን ጌታውን ኢየሱስ ክርስቶስን አላወቀውም። ድኗል፣ ያዳነውን ግን አላወቀውም። በእውነት እኔ እንደዚህ ያለ ጉባኤ ካየሁኝ ጥቂት ጊዜያት ናቸው ያሉኝ። እጅግ በጣም ደስ የሚል ጉባኤ ነው። ህየንተ አበዊኪ ተወልዱ ለኪ ደቂቅ፣ በአባቶች ፈንታ ልጆች ተተኩልሽ ተወለዱልሽ ቤተ ክርስቲያን እንኳን ደስ አለሽ በሏት እስኪ ቅድስት ቤተ ክርስቲያን። የእግዚአብሔርን ቃል የሰማ እምነቱ ጽኑ ነው። ፈተና ቢመጣ ፈተናውን ያሸንፋል። የምርቃቱ ስነ ስርዓት ላይም ወላጆች ምንድነው ልጆች ከወላጆቻቸው ጋር ነው የመጡት ይመስለኛል። እጅግ በጣም ደስ የሚል ነው። ልጆች ብቻ ተመርቀው ወላጆች ቀርተው እንዲሁ ምን እየተደረገ እንደሆነ የማያውቁ ወላጆች እንዳይኖሩ ልጆቻቸው የት እንደሰነበቱ ማወቃቸው እጅግ በጣም ጥሩ ነው። ስለዚህ የተቀናጀ ስራ እንዲሁም ደግሞ በአጭር ጊዜ ቤተክርስቲያኒቱ ለካ ሀብት አላት እንዴ የሚል ትውልድ እንደተገኘ አይቼበታለሁ። አቀራረቡ ራሱ ምንድነው በድሮን ከቶፕ ቪዲዮ ሲቀረጽ ራሱ ልክ ምንድነው ልክ አላፍ ዝማሬ ሲመጣ እንደነበረው አይነት ለማድረግ እኛ በውስጥ ተመካከረን። አንደኛ የሚቻል ብዛትም አላቸው። ሁለት ትውልድ ተማሪ አለ። ድጋሚ ደግሞ ሁለት ትውልድ ደግሞ የሚጠራው ደግሞ ቤተሰብ አለ። ስለዚህ ይሄ ሲደማመር ወደ 3500 እስከ 4000 አካባቢ ይጠጋል። ቢያንስ 100 አካባቢ ይሞላታል። ከላይም ሲቀረስ ከቶፖም ሲቀረስ ቆንጆ ስሜትን ይፈጥራል። መካስም ስላለብን በጣም የተሰናሰለ ፕሮግራም ረጅም ጊዜ ፈጀንበት። ረጅም ጊዜ ባይባልም ወደ 2 ወር አካባቢ ምንድን ነበር በቃ እነሱ መደሰት አለባቸው፣ ምንም ቅሬታ አይገባቸውም ተብሎ ጥሩ የሚባል ዝግጅት ተዘጋጅቶ በጣም በደመቀ ሁኔታ ከ4000 በላይ ሰዎች በተገኙበት ተማሪዎቹን ጨምሮ ሁኔታ ምርቃታቸው ተከናውኗል ማለት ነው። እነሱም እንኳንም ቆየ እስካሁን እንኳንም ቆየ እንዲሉ የሚያስብል አይነት ምርቃት አድርገን በጣም ደስተኛ ነበሩ። ትንሹ አእላፍ ዝማሬ የነበረውን የ4ኛና የ5ኛ ትውልድ ምርቃት እንዳለ እናስቀምጠውና በ3 አድባራት ወደ ተማሩት የ6ኛው ትውልድ ተማሪዎች እንውሰዳችኋ። የሱባኤ ጉባኤ መነሻ ሐሳባችን ግን ምን ነበረ? እንከልስላችኋ። ያው በመሃል ብዙ ጉዳዮችን እያነሳን ስለሆነ ድንገት ከጠፋባችሁ ብለን እኮ ነው። ተማሪዎችን በ28 ተከታታይ ቀናት ትምህርት መሰረታዊ የሃይማኖት ትምህርት ማቅመስ፣ የትምህርት ፍላጎት ማነሳሳትና የጠለቀውን የቤተ ክርስቲያንን ትምህርት በሰንበት ትምህርት ቤት እንዲያሰፉት፣ በሰንበት ትምህርት ቤት የተለያዩ የአገልግሎት ክፍሎች እየገቡ መንፈሳዊ ሕይወታቸውን በአንድ ከፍታ እንዲጨምሩም አልነበረ? ይህ ጉዳይ የመጀመሪያ ሙከራ በተደረገባቸው የ3ቱ አድባራት ሰንበት ትምህርት ቤቶች ተሳክቶ ይሆን? የ6ኛ ዙር ተማሪዎች ምን አሉ? በእርግጥ የሱባኤ ጉባኤ ትምህርት ቅምሻ መሆኑን ተረዱትን? እስኪ ከተማሪዎቹ አንደበት ነገሩን እናድምጠው። ብለውን ነበር ኢጃቶችም ሲያስተምሩን ይሄ ቅምሻ ነውና ትምህርቱ እናንተ መቀጠል አለባችሁ ብለው ነገሩን ነበርና ያንን ስናቅ ሞር ነገሩን ለማወቅ ነው የምትጓጊውና ይሄኛው የኢጃት እንደ ቅምሻ ነበር እንደ መነሻ ነበርና ነገሩን ይበልጥ ለማወቅ እንድንነሳሳ ነበር ያደረገን። እዚህ ክላሱ ሲጀመር ተመሳሳይ አይነት ነገር ነበር የነበረው። ኦሬዲ አንድ ወር እዚሁ ስለተማርን ከሆነ ጊዜ በኋላ እዚሁ ተመዘገብን ሰንበት ትምህርት ቤቱ። በቃ ልክ እዛ እንዳየነው አይነት ነገር ነበር ሁሉንም ነገር።
እንደውም ብዙ ተማሪ አይኖርም ብለን ነበረ፣ ግን በጣም ብዙ ተማሪ ነበረ። ማክሰኞ ቀን ማለት መዝሙር የምናጠናበት ቀን ነው። ሐሙስ ደግሞ ከ28ቱ ቀን የቀጠለውን በደንብ ሰፊ አድርገው እያብራሩልን ቀጣይ ክፍላቶችን እንድንማር አድርገውናልና ያቺ ማክሰኞና ሐሙስ ለኛ ትልቅ ቀን ነበረችና በዛሽ ያቺን ሳምንት መቅጣትም መቅረትም አንፈልግምና በደንብ እየተከታተሉ ሳፖርት እያደረጉን የሚቸግረንን ጥያቄ የሚሆን እየመለሱልን ወደ ቤተክርስቲያን እንድንመጣ ወደ ሰንበት ትምህርት ቤት እንድንቀርብ አድርገውናል። ሰው የመቼስ የራሱ ህይወት አለው፣ ብዙ ነገር አለውና ያንን ተማሪ ልክ እንደ አካዳሚክ ክላስ ነው የምንማረው። ፈተና አለን፣ አሳይመንት አለን፣ አቴንዳንስ ላይ በጣም ሲሪየስ ናቸውና የሆነ እንዴት ነው በቃ በጣም ለነገሩ በጣም ትኩረት እንድንሰጠው ያው ይባላል። መንፈሳዊ ነገር ብዙ ጊዜ ሁለተኛ ነገር ነው አድርጎ ሰው የሚያየው፣ ግን ዋና ነገራችን እንደሆነ እንዲሰማን አድርገው ነው ያስተማሩንና በተለይ መምህራኖቹ በሰዓት የመገኘት ነገር፣ ጉዞም አለን ደግሞ በየጊዜው ጉዞ ይደረጋል። ከዛ ውጪ ደግሞ አሳይመንቶችም ሲሰጡን የመወያየት ነገር የመቀራረብ ነገር አለ። በየወሩ ደግሞ የማርያም ቀን እንዘክራለን። ዝክርና ጥያቄዎቻችን ይሰበሰቡና ያው ሁሉም ሰው አእምሮ ላይ ጥያቄ ይኖራል። እሱ ጥያቄ መምህራንን ጋብዘው በየወሩ መምህራን ተጋብዘው ጥያቄዎቻችን ይመለሳሉና የሚገርም ጊዜ ኦልሞስት አሁን 6 ወር ነው 5 ወር ሊሆን ነውና አይመስልም ያን ያህል ራሱ ያሳልፍን እና በዚህ አጋጣሚ ሰንበት ቤቱን ሳላመሰግን አላልፍም። ከምርቃቱ በኋላ እኛም የት እንደምንሄድ ማለትም ያው ተበተን ምንቀር ነበር የመሰለን፣ ሪሰርች ብቻ አቅርበን የምንበተን ነበር የመሰለን። ግን ቀደም ብሎ ሰንበት ትምህርት ቤቱ ተዘጋጅቶበት ነበርና ሰብስቦን በሳምንት 2 ቀን ማክሰኞና ሐሙስን ፕሮግራሙ አዘጋጅቶ መደበኛ የሆነ የሰንበት ትምህርትን፣ መዝሙርን እንዲሁም የተለያዩ አይነት ጥናቶችን እየሰጠን በአገልግሎትም እንድንሳተፍ እያደረገ ሰንበት ትምህርት ቤት በፊት ከዚህ በፊት ስንሰማ ብዙ ያን ያክል ከቤተ ክርስቲያን ጋር ቁርኝነት ያላት ወይም ደግሞ ለቤተ ክርስቲያን ያን ያክል አበርክቶ ያላት ተደርጎ አይታወቅም ነበርና ሲወራም ሌሎችም ለመግባት እንፈልጋለን፣ ግን የሚወራው ነገር ጥሩ ኢሜጅ ስለማይሰጠው በቃ እንርቃለን። እንድንርቅ ሆነን ምክንያቱም ሰው የሚያወራውና ፕራክቲካሊ እዛ ጋር ያለው ነገር የተለያየ ስለሆነ እና በዛ ምክንያት እኔም በራሴ ሳልገባ ቀርቻለሁኝና አሁን ላይ ሱባኤ ጉባኤ ከተማርኩ በኋላ ግን እነዛ ነገሮች ትክክል እንዳልሆኑ የምርም ሰው ባለው ጊዜ ወይም ደግሞ በወጣትነት ጊዜ አገልግል እንደሚለው ሁሉ ወደ እግዚአብሔር ተጠግተን ወጣትነታችንን ወይም ደግሞ ይሄ ከባዱ የሚባለው ጊዜያችንን ወደ ቤተ ክርስቲያን ቀርበን አስቸጋሪውን ጊዜ ከእግዚአብሔር ጋር እንድንወጣ የሚያደርግ ትልቅ ስፍራ እንደሆነ በደንብ ተረድቻለሁ። ምክንያቱም ሰንበት ትምህርት ቤት ከገባው በኋላ ኢቭን ያለው ክፍል በፊት ላይ እንደሚባለው መዝሙር ክፍል ወይም ደግሞ የሆነ አገልግሎት ብቻ ያለ ነበር የሚመስለኝ። ግን አሁን ላይ ሰንበት ትምህርት ቤት ለቤተ ክርስቲያን ትልቅ የጀርባ አጥንት እንደሆነች ሁላ ነው የሚሰማኝ። ምክንያቱም ብዙ ወጣቶች፣ ብዙ መምህራን፣ ብዙ አዋቂዎች የሚፈሩባት ቦታ ነችና ይህን ሰንበት ትምህርት ቤት ደግሞ ሁሉም ሰው ባለው አቅም እየገባ ምክንያቱም የእድሜ ገደብ የለውም፣ የእውቀት ገደብ የለውም። ሁሉም ሰው ለቤተ ክርስቲያን ያለውን እውቀት ቢያካፍል ትልቅ ነገር ትልቅ ቦታ መድረስ የሚችል ነው። ምክንያቱም ሁላችንም የራሳችን መክሊት እንዳለ ሁላ የማንም መክሊት አያስፈልግም ተብሎ ቤተ ክርስቲያን ላይ አይገፋም። ስለዚህ ሁሉም ሰው ቦታ አለው። እግዚአብሔር የሰጠን ሁላችንም መክሊት ስላለን በዛ መክሊት ለቤተ ክርስቲያን ማድረግ ማለት ትልቅ ስጦታ ነው እና ሰንበት ትምህርት ቤት ላይም በዚህ ጊዜ ገብቶ ማገልገል በጣም ትልቅ ስጦታ ነውና እኛ ያንን ነገር እንድናይ ከዚህ በፊት የምንሰማውንና አሁን ላይ ገብተን በትክክል በተግባር ስናየው ግን በጣም የተለያየ ልዩነት አለውና አሁን ደስ ብሎን እያገለገልን በቃ መቅረት ራሱ አንፈልግም። ያቺ ቀን ራሱ ዛሬ የለም ስንባል በጣም እየከፋን ነው እንትን የምንለውና በዚህ አጋጣሚ የቦሌ መድኃኔዓለም ሰንበት ትምህርት ቤት የመጥምቁ ዮሐንስና የአቡነ አረጋዊ ሰንበት ትምህርት ቤቶችን በጣም ማመስገን ፈልጋለሁኝ። አሁንም የተረዳ ነው ሰንበት ትምህርት ቤት ላይ ያለው ትምህርት እጅግ ጥልቅ እንደሆነ እነሱ ያሳዩን ፍቅር ነው፣ ያሳዩን ስርዓት ነው፣ ያሳዩን ስነ ምግባር ነው። እዚህ አሁን ሰንበት ትምህርት ቤቱ ጋር ተጣብቀን እንድንቀር ያደረገን። ተማሪ እህቴ ሆይ አነጋገርሽ እንዴት ይማርካል! ከቶ ምን ይሳኒ ይሆን? አንተ ኃያል ጌታ የዘላለም ንጉሥ የኢትዮጵያ የጃንደረባ ትውልድ ከስድስተኛ ትውልድ ተማሪዎች አንደበት ይህን ጣፋጭ ቃል በሰማ ጊዜ ነው የተነሳበት የመጀመሪያ ዓላማ ግቡን እየመታ እንደሆነ በጥቂቱ የተሰማው። ተማሪዎች ሰንበት ትምህርት ቤትን
በዚህ ልክ ሲያፈቅሩ ከማየት በላይ ደስታ እስከ ወዴት ይገኛል? ሁሉም ባይሆኑ ብዙዎች ትናንትና ስለ ሰንበት ትምህርት ቤት ባሉባልታ ባለ ተባለ የፈጠራ ወሬና ትርክት የማይሆን አላስፈላጊ ስዕል በጭንቅላታቸው የተሳለባቸው ተማሪዎች ትናንትና ሰንበት ትምህርት ቤትን ሲሸሹና ሲሩቁ አንዳንዴም በማያውቁት ነገር ተደርበው ሲያሙ የነበሩ የዋሃን ዛሬ ግን በኢጃት ሱባኤ ጉባኤ ድልድይነት ወደ ሰንበት ትምህርት ቤት ገብተው በሰንበት ትምህርት ቤት የመጣማ ባይኔ መጣ ሲሉ እንደመስማት ነፍስን የሚያረካ ድምፅ በየት ይገኛል? ነገሩ ከፍ ብሎ ትናንትና በተለያዩ የሕይወት መስመር የነበሩ ነፍሳት ሱባኤ ጉባኤ ምክንያት ሆናቸው ወደ ሰንበት ትምህርት ቤት ተቀላቅለው በቤተ ክርስቲያን አውደ ምሕረት ላይ ሆነው እንዲህ ሲዘምሩ የሚካኤል ነገድ የሚገኝባት የሰማያዋ ከተማ ኤረር ምን ያህል ደስ ብሏት ይሆናል? ትናንትና የዚች ቤተ ክርስቲያን አገልጋይ ያልነበሩ ሱባኤ ጉባኤ ምክንያት ሆኗቸው ወደ ሰንበት ትምህርት ቤት ገብተው ጥር 11 የሚከበረውን ጥምቀት ሰንበት ትምህርት ቤቱን ወክለው ታቦተ ሕጉን አጅበው ዝማሬ ሲያቀርቡ የራማው ልዑል የገብርኤል ከተማ ምን አይነት እልልታ አቅርባ ይሆን? ሱባኤ ጉባኤ ምክንያት ሆኗቸው በሰንበት ትምህርት ቤት አዳራሽ ተሰብስበው እንዲህ ድምፃቸው ከፍ ብሎ ሲዘምሩ በተሰማ ጊዜ የኢዮር ሰማይ በምን አይነት ደስታ እንደተናጠች ከቶ ማን በነገረን? እኛ የኢትዮጵያ የጃንደረባ ትውልዶች በሕይወታችን በዘመናችን ደስ ያለን እናንተ ተማሪዎች ሱባኤ ጉባኤ ምክንያት ሆኗችሁ ወንጌል በስፋት ወደሚነገርባት ቤተ ክርስቲያን የመግባታችሁ ነገር ሆነ እኮ። ይህንን ሁሉ ላደረገለት አምላኩ የኢትዮጵያው ጃንደረባ ትውልድ ጠቅላላ ማህበር እንዲህ ብሎ ከመዘመር ውጪ ሌላ ምን ምርጫ ይኖረዋል? ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ
የ4 ዓመት የሱባኤ ጉባኤ ታሪካችንን መዘገቡን እያጠናቀቅን ነው። ወገኖች እንኳን ለተመልካች ይቅርና ያሳለፍነው ታሪክ ለእኛ ራሱ ፊልም እየመሰለ እንቸገራለን። መቼም ሁሉም ነገር አይዘገብም እንጂ የ4 ዓመትን ሙሉ ታሪክ ሳናጓድል በፊልም መልክ እናውጣው ከተባለ እንኳን ሰዓታት ቀናትም እንደሚበቁንም እንጃ። አንዳንዴም እንደ ቤተሰብ ቁጭ ብለን ስናወጋ ይህንን ሁሉ ጉድ እንዴት አለፍነው ብለን የምንገረምባቸው ገጠመኞቻችን እጅግ ብዙ ናቸው። ለተከታታይ 4 ዓመታት ለተከታታይ 6 ዙር ከ6000 የሚበልጥ ተማሪ ሲማር ብዙ ነፍሳት ወደ አምላክ ቅዱስ ሥጋና ደም ሲቀርቡ እንደ ቤተሰብ ያለን ፍቅርና አንድነት ሲደረጅ በመካከላችን ያለው መከባበርና መፋቀር ሲጨምር እርስ በርሳችን በትክክል ተደማምጠን ስንሰራ ያለነውና ብንጣላም ጸባችን ለተሻለ በጎ ሥራ ልዩ መነሻ ምክንያት ሲሆን ግና የሱባኤ ጉባኤ ቤተሰብ ከጀርባው ማንን ይዞ ተነሳ? ማንን ይዞ ይህን ያህል ርቀት ተጓዘ? ያ የቤተሰቡ የጽናት ምንጭ፣ ያ የጠነከረ ኅብረት መሠረት፣ ያ የሐሳብ መፍለቂያ ሙዳይ፣ ያ የስኬቱ ልዩ አምድ፣ ያ የጉባኤው ታላቅ ግርማ ሞገስ ውለታው ቢነገር ቢዘከር ማብቂያ የሌለው ያለ እርሱ ሱባኤ ጉባኤ አንዲት ስንዝር መራመድ የማይችልበት ለፍቅሩ መጠንና ምሳሌ የማይገኝለት ሙሉ ቤተሰቡ ስለ እርሱ መግለጫ ቃላቶች የሚያጣለት እርሱ ግን ማን ነው? ስሙ ለመጥራት የሚከብደው ስሙ የአምላክን አሸናፊነት የሚገልጸው ገና ስሙ ሲነሳ አጋንንት ተርበድብደው የሚንቀጠቀጡለት ስሙን ሲነሳ የመንፈስን ሞቅታን ጨምሮ የአገልግሎቱን እሳት የሚያቀጣጥለው ገና ስሙ ሲጠራ ችግሮች ሁሉ ወደ መፍትሄ የሚለወጡበት ስሙን ለጠራው ሁሉ የሚደርስበት ፍጥነት አጃይብ የሚያሰኘው መኖሪያው ሐይቅ የሆነው እውነት ግን እርሱ ማን ነው? ስለ አቡነ ኢየሱስ ሞዓ እንዲህ ነው ብለን መናገር የምንችለው አይደለም። እኔ ብዙ ሰው ብዙ ሊናገር ይችላል። እውነት ለመናገር ሱባኤ ጉባኤ ላይ እንግዲህ ሁላችንም በየወሩ አቡነ ኢየሱስ ሞዓን የምንዘክር ነን። ሱባኤ ጉባኤ ቲም ላይ ሆኖ ለቲሙ አገልግሎት ባይመቸው አቡነ ኢየሱስ ሞዓን ለመዘከር ወር በገባ በ26 አብዛኛው ሰው ይገኛል እና በሁሉም ሰው ህይወት ውስጥ ያደረጉት ነገር በጣም ብዙ ነው። ግን እንደ ሱባኤ ጉባኤ ስናየው ግን አቡነ ኢየሱስ ሞዓን መግለጽ አንችልም የምንለው ምንም ሳልኒዝ ነው ወደ እሳቸው የምንሄደው ነበር። ከመጀመሪያው ዙር ጀምሮ እስካሁን እስከ 6ኛ ዙር ስናደርግ በፍቅር አልጋ ባልጋ በሆነ ሂደት አልነበረም የመጣ ነው። አገልግሎቱ ቻሌንጆች ያሉበት እርስ በርስም የነበረን ነገር ብዙ ያሳፈጭት የነበረበት እንዲሁም ደግሞ አንዳንድ ጊዜ በሐሳብም ሳንስማማ ስንቀር መኮራረፎች ምናምን ነበሩ። አልጋ ባልጋ ነው ልንል አንችልም ካልን ውሸት ነው የሚሆነውና ግን በዚህ ሁሉ ሂደት ውስጥ አገልግሎቱን ሲመሩልን ሲያግዙን የነበሩ አባት አሉ። እሳቸው ወላዲ አላፍ አቡነ ኢየሱስ ሞዓ ናቸው። እኛ አባት ለቤተሰባችን ለመናገር በጣም ብዙ ፍቅር ሰጥተውናል። በደንብ ጸጋቸውን አሳይተውናል። ጠይቀናቸው ያሳፈርኑ ነገር የለም። ይሄ ሁላ ጉዞ ከ4 ዓመት በላይ የሆነ ጉዞ ከ6 ዙር በላይ የሆነ ትምህርት ይሄ ሁላ ነገር የሆነው በአባታችን በቅዱስ አባታችን በወላዲ አላፍ አባ ኢየሱስ ሞዓ ጸሎትና ረድኤት ነው። ስለሳቸው በአጭር ሰዓት ወይም በአጭር ደቂቃ ማውራት በጣም ከባድ ነው። ምክንያቱም በጣም ቅዱስ አባት ናቸው። ስንጠራቸው ስንጠይቃቸው የሚሰጡ አባት ናቸው። እያንዳንዱን ዙር ከማዘጋጀታችን በፊት ምንም ይዘን አንነሳም። ለሳቸው ጸሎት ነው የምናደርገው። በጸሎታችን እየተከተሉ በረድኤታቸው በምልጃቸው ለዚህ ያደረሱን እሳቸው ናቸውና ክብር ምስጋና ይገባቸዋል። በጣም የሚገርመው ነገር አባ ኢየሱስ ሞዓን እኔ ራሴ ያወቅኳቸው እዚህ ነው። እንዴት ነው እስከዛሬ ድረስ ያላወቅኳቸው የሚባል ስሜትም ተፈጥሮብኛል። ምክንያቱም የእሳቸው ፍሬዎችን አውቃቸዋለሁ፣ ቢያንስ በስም አውቃቸዋለሁ። የእሳቸው ፍሬ የሆኑትን እና አቡነ ተክለ ሃይማኖትን እና አባ ጊዮርጊስ ዘጋስጫን እኮ አውቃቸዋለሁ። አባ ጊዮርጊስ ዘጋስጫን እኮ እናውቀዋለን። በእንዚራ ስብሐት፣ በአርጋኖን፣ በመጽሐፈ ሚስጥር፣ በተለያዩ የድርሰት ስራዎቹና ሁላችን በተለይ በዚህ ጊዜ በተለይ ደግሞ ከኮሮና በኋላ ይበልጥ እያውቅን በመጣ ነው በመሐረና የጸሎት ድርሰት እኮ እናውቀዋለን። ተክልዬን እኮ ሁሉም ሰው እኮ ያውቃቸዋል። ኢትዮጵያዊውን ጻድቅ፣ የወንጌል ገበሬ፣ መናኙን ወንጌልን ከጫፍ ጫፍ በኢትዮጵያ ደረሱት እኮ ተክልዬን እኮ ሁሉም ሰው እኮ ያውቃቸዋል። ኢትዮጵያ በእርፈ
ወንጌል ግን ለተክልዬና ለአባ ጊዮርጊስ ዘጋስጫ ለአቡነ በጸሎተ ሚካኤል በጣም ለብዙ በእውቀት በድርሰት በቅድስናም በመናኔም ለፈሩ ግን የተለያዩ ቅዱሳን አባቶች ግን ምክንያት የሆኑትን እኛ አባት ግን ብዙ ሰው አያውቃቸውም። እኛ አባት እኮ አባ ዩሱፍ እኮ በ12ኛው መቶ ክፍለ ዘመን እኮ በምስራቅ አፍሪካ እኮ የመጀመሪያው ዩኒቨርሲቲ እኮ አቋቁመዋል። የአፍሪካ የመጀመሪያው ዩኒቨርሲቲ የሚባለውን የሐይቅ እስጢፋኖስ ጉባኤ ቤት የመሰረቱ በጣም የብዙ መነኮሳት አባት ናቸው። አቡነ ተክለ ሃይማኖትን ያመነኮሱት እሳቸው ናቸው እና አባ ዜና ማርቆስን የእሳቸው ልጆች ራሱ እና አባ ጊዮርጊስ የመሳሰሉ ሰዎች የወጡበት ቅዱሳን የወጡበት ትምህርት ቤት የተፈጠረው በአባ ኢየሱስ ሞዐ አማካኝነት ነው። ለየት የሚያደርገው የአባ ኢየሱስ ሞዐ ጉባኤ መነኮሳቱ ቅዱሳንም ሊቃውንትም ናቸው። ገዳሙ ላይብረሪም ነው፣ ትምህርት ቤትም ነው፣ ደግሞ የጸሎት ቦታም ነው እና አንድ መምህር ተምሮ ሲጨርስ የመመረቂያ ጽሑፍ ብራና ሳይጽፍ መውጣት አይችልም። በዛ ምክንያት በጣም የሚገራርሙ ጸሐፍት ወጥተዋል ለኢትዮጵያ ቤተክርስቲያን እና ወርቃማውን የሥነ ጽሑፍ ዘመን ያመጣው ያ ትምህርት ቤት ነው እና የሱባኤ ጉባኤ ፕሮጀክት እኚህን ቅዱስ መዘከሩ በጣም ተገቢ የሆነ ውሳኔ ነው። የመጨረሻ ዓላማው ኢጃት ሱባኤ ጉባኤ መስጠት እንዲያቆም ነው ዓላማው። ሁሉም ሰንበት ትምህርት ቤቶች ሱባኤ ጉባኤ ኖሯቸው ከኮርስ በፊት ሰው ሰብስበው የሚይዙበት እና ወደ ቀጣይ ትምህርት የሚያስገቡበት ቅርጽ እንዲኖር ማድረግ ነው። ያንን በተለያየ መልኩ በጎ ተጽዕኖች እንዳሉ እያየን ነው። ከአዲስ አበባ ውጭም የሱባኤ ጉባኤ ትምህርት እንዲስፋፋ እንፈልጋለን፣ እናስባለን። ስለዚህ አሁንም ከአዲስ አበባ ውጭ በሐረር፣ በድሬዳዋ፣ በሐዋሳ የሱባኤ ጉባኤ ትምህርት ተሰጥቷል እና እዛም የነበረው አቀባበልም በጣም ደስ የሚል ነበር። አሁንም ፕላን እየተደረገ ነው። እንግዲህ ሶስቱ ከተሞች ላይ ብቻ ሳይሆን በተለያየ ቦታ ላይ የሱባኤ ጉባኤ ትምህርት እንዲሰጥ ጥያቄዎች ከተለያየ ቦታ ይቀርባሉ። እነዛን ማስተናገድ በሚቻልበት ሁኔታ ላይ ኢትዮጵያዊ ጃንደረባ ትውልድ እየሰራ ይገኛል ማለት ነው። ትምህርቱን በደንብ ማዘጋጀት ተጀምሮ እንዳይቆም መምህራኖችን ማዘጋጀት ያስፈልጋል። ስለዚህ በዚህ ረገድ ኦልሬዲ ከሰንበት ትምህርት ቤቶች አንድነት ጋር ዝግጅት እየተደረገ ነው። ለምሳሌ ወደ 150 የሚጠጉ ከሰንበት ትምህርት ቤቶች የተመለመኑ አዳዲስ መምህራኖችን ስልጠና ሰጥቶ እነሱንም ወደዚህ ለማስገባት እንግዲህ ወደ 4 ዙር አካባቢ ስልጠና ወደ 5 ወር 6 ወር አካባቢ ፈጀ የመምህራንን የማሰልጠን ትምህርት ማለት ነው። ወይም ደግሞ ስልጠናዎችን አዘጋጅቷል ከሰንበት ትምህርት ቤቶች አንድነት ጋር በመሆን ስለዚህ ዝግጅት የተደረገ ነው። ስለዚህ በሌሎች ከተሞችም እንዲስፋፋ እንግዲህ ምኞታችን ነው። ሁሉም ከተሞች ላይ ሱባኤ ጉባኤ ትምህርት እንዲዳረስና እንዲሰጥ የመጀመሪያው። ሁለተኛው ደግሞ በአዲስ አበባ ብቻ ተወስኖ እንዳይቀር እና በኢትዮጵያ ብቻ ተወስኖ እንዳይቀር በተለያየ ዓለም ደግሞ በአውሮፓ በአሜሪካ የሚኖሩ ኢትዮጵያውያን የሱባኤ ጉባኤ ትምህርትን መማር ይፈልጋሉ። ስለዚህ ያንን ትምህርት
ለማዘጋጀት እንግዲህ የኢትዮጵያ ጃንደረባ ትውልድ ጃን አይቲ ከጃን ሱባኤ ጉባኤ ጋር ጃን ሚዲያ ጋር በጋራ በመሆን ሶፍትዌር ዴቨሎፕ እያደረጉ ነው። ለ28 ቀን ኦንላይን ትምህርቱን ከአዲስ አበባ ውጪ ወይም ሌላ ዓለም ላይ የሚኖሩ ሰዎች ትምህርቱን መማር በሚችሉበት ሁኔታ ላይ ኦልሞስት 87% አካባቢ ዝግጅቱ ተጠናቋል ማለት ነው። ከዛ ውጪ ደግሞ በአማርኛ ቋንቋ ብቻ ነው የሱባኤ ጉባኤ ትምህርት እየተሰጠ ያለው። በሌሎች ቋንቋዎችም በኦሮምኛ፣ በሲዳምኛ፣ በሌሎች በትግርኛ፣ በሌሎች ቋንቋዎች የሱባኤ ጉባኤ ትምህርት መሰጠት በሚችልበት ሁኔታ ላይ ጥናት እየተደረገ ነው። ጃን ጰራቅሊጦስ የሚባል ፕሮጀክት አለን። ያ ፕሮጀክት በዋነኝነት ዓላማው እንግዲህ ኢትዮጵያዊ ጃንደረባ ትውልድ የሚሰጣቸውን ትምህርቶች፣ ፕሮጀክቶች በሌሎች ቋንቋዎች ተደራሽ እንዲሆኑ ማድረግ ነው። ስለዚህ በዚህ ጉዳዮች ላይ ሰፋፊ ስራዎች እየተሰሩ ይገኛሉ ማለት ነው። የሙከራ ጊዜውን እንግዲህ አጠናቆ በሰፊው መሰጠት እንዲችል ዝግጅት እየተደረገ ነው። የሱባኤ ጉባኤ ትምህርት እንዲሰጥ ብዙ አቅማችንን ማሳደግ ያስፈልጋል። የሰንበት ትምህርት ቤቶችን አቅም፣ ጥሩ አዳራሾች፣ ጥሩ ኳሊቲ ያላቸው አዳራሾች ያስፈልጉናል። ፕሮጀክተር ያስፈልጋል። ትምህርቱን ዘመናዊ በሆነ መልኩ መስጠት ምንም ኃጢአት ሊሆን አይችልም። ስለዚህ ያንን ሰዎች በሚገባቸው መልኩ እንዲረዱት እንዲማሩ ማድረግ። ሰዎች የተለያየ አይነት ተማሪዎች አሉ። ቪዥዋል ለርነሮች አሉ፣ በማየት የሚማሩ ሰዎች አሉ፣ በመስማት የሚማሩ ሰዎች አሉ። ስለዚህ ሁለቱንም ማቀናጀት ማለት ነው። ቤተክርስቲያን ደግሞ የምትታይ ናት። ስለዚህ ስዕላት አሉ፣ በማሳየት ማስተማር የምንችላቸው ብዙ ነገሮች ስላሉ ሁለቱን ማቀናጀት ያስፈልጋል። ለዛ ደግሞ በተወሰነ መልኩ ፋይናንስ በጀት ያስፈልጋል ማለት ነው። እሱ ነው ትንሽ አሁንም በተፈለገው ፍጥነት እንዳንዳረስ ወደኋላ ያስቀረው ማለት ነው። ከዛ ውጪ መምህራንን በደንብ አዘጋጅቶ ማሰልጠን፣ ስለዚህ በቁሳቁስም ሊሆን ይችላል፣ በትምህርትም ሊሆን ይችላል፣ መምህራንን በማብቃትም ሊሆን ይችላል። በእነዚህ ረገድ ብዙ ዝግጅቶች ያስፈልጋሉ። ስለዚህ በተለያየ ቦታ የሚኖሩ ይህንን ዝግጅት ይህንን የሱባኤ ጉባኤ ፕሮጀክት የሚደግፉ ሰዎች እስካሁንም ድረስ ኢጃት ወይም ደግሞ ይህ ትምህርት በሰዎች ድጋፍ ነው የቀጠለው። የመጀመሪያውን ዙር የተማሩ ሰዎች ሁለተኛውን ዙር አስተምረዋል። ሁለተኛው የተማሩ ሶስተኛውን ዙር እንዲህ እያስተማሩ ነው እስካሁን የቀጠለው። አሁን እያሰብን ያለነው በሚሊዮኖች ደረጃ ይህንን ትምህርት እንዲማሩና ተደራሽ እንዲሆን ማድረግ ስለሆነ ፕሮጀክቱን ሱባኤ ጉባኤ ፕሮጀክትን በተለያየ ሁኔታ በአቅማቸው፣ በገንዘባቸው፣ በእውቀታቸው ድጋፍ እንዲያደርጉ ኢትዮጵያዊ ጃንደረባ ትውልድ ጥሪውን ያስተላልፋል። ይህን መልእክትም የሚሰሙ ወይም ሌሎችም ማንም ሰው ትኩረት ሊሰጥበት ይገባል ብዬ የማስበው አንድ ነገር ምንድነው? የሱባኤ ጉባኤ ትምህርት በቤተ ክርስቲያን አገልግሎት ውስጥ በሰንበት ትምህርት ቤት አገልግሎት መማር ላልቻሉ፣ በግቢ ጉባኤ አገልግሎት መማር ላልቻሉ፣ በሰንበት ትምህርት ቤት የአብነት ትምህርት መማር ላልቻሉ፣ እንግዲህ ከነዚህ በሶስቱ የቤተ ክርስቲያን አገልግሎት የትምህርት መስጫዎች ውስጥ መማር ላልቻሉ የተዘረጋ መርሃ ግብር። ስለዚህ በተቻለ መጠን እዚህ ፕሮጀክት ላይ የሚመዘገቡ ወይም የሚማሩ ተማሪዎች በሙሉ ከዚህ ነፃ የሆኑ መሆን መቻል አለባቸው። የሌሎችን ቦታ መያዝ የለባቸው። በዚህ ፕሮጀክት ውስጥ በጣም በርካታ ወንድሞች እህቶች ተለውጠው አይተናል። እነዚህ ወንድሞች እህቶች ይህን እድል ምናልባት 530 ወንበር ነበረ በወቅቱ የነበረ ከ530 በላይ ሰው ቢመጣ ማስተማር አንችልም፣ ይመለሳሉ አይደል? የነሱን ቦታ ነው የሚይዙትና በተቻለ መጠን በቤተክርስቲያን የትምህርት ሂደት ውስጥ በአንዱም ያላለፉ ቢሆኑ ይመረጣል። እዚህ እንትን ላይና ምዝገባውም ሲደረግ ምንም ሲደረግ እነዚህ ነገሮች መስተካከል መቻል አለባቸው። የቤተክርስቲያን የትምህርት ባክግራውንድ ያላቸው በተቻለ መጠን ባይሳተፉ፣ ምክንያቱም እነሱን ማቀፍ የሚችሉ በጣም በርካታ ጉባኤዎች፣ በርካታ ትምህርቶች ዘወትር በቤተክርስቲያን ስለሚዘጋጁ በነዛ አድሬስ መደረግ ስለሚችሉ ይህን መሰረት ቢያደርግና ሁለቱ ላይ የሎኬሽንና የትምህርት ዝግጅቶቻቸው ላይ ትኩረት ቢደረግ ያስፈልጋል የሚል ሀሳብ አለ። ሰላም አብ ወሰላም ወልድ ወሰላም መንፈስ ቅዱስ የሃሉ ማእከሌክሙ አኀው። በእንባ የመጣው ይመለስ በደስታ፣ መጠማቱ ሚቅር ይሞላ በርካታ። ስለቱ ሰምሮለት
ይቁም ለምስጋና የአብራኩን ክፋይ አሳቅፊውና ከኪዳን በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ወላዲተ አምላክ ፍቅሯን በልባችን ሰሌዳ ትሳልልን አሜን።